ኤጀንሲዎች 110,000 ህብረት ስራ ማህበራትን ወዲህ አድርገው መጨረሳቸው ባለሟል። ይህን አይነት አሁን ዝም ብለን ከምናንከባለን በተለይ አቅም ያላቸው አውትሶርስ አድርገው ስራው እንዲሰራ ማድረግ አለብን። ሹድ ኤፌክቲቭ ተብሎ መመሪያ ተዘጋጅቶ ወደ ስራ የሚገቡ ነገሮች ሌሎችም እንደዛ። አንዳንዶቹ ደግሞ በመካከለኛ ጊዜ በስትራቴጂ ተጨማሪ የህግ ማዕቀፍ ተሰርቶላቸው የሚሰሩ ነገሮች አሉ። ሌሎች ደግሞ በረጅም ጊዜ የሚሰሩ የሚሉ ነገሮች ሊኖሩ ይችላሉ እና በተለይ ዛሬ ይህንን ሪፎርም ላይ መድረኩ ላይ የመጀመሪያው ጉዳዩ ላይ መግባባት ሪፎርሙ ለምን እንዳስፈለገ ዘንድ እሱ ላይ ከተግባባን በኋላ የኛ የመሪነት ሚና ሳይመራ ይሄ ውጤት ሊመጣ ይችላል። እያንዳንዳችን ገብተን ከፌደራል አንጻር ቅድም እንደተባለው እኔ ለስቴት ሚኒስትሮች ያልሰጠው ለኮሚሽኑ አልሰጠው ይሄ እኔን ያገባኛል ካለኝ ጊዜ ለዚህ dedicated ማድረግ አለብኝ ብዬ መወሰን ነበረብኝ። ተመሳሳይ ውሳኔ በክልሎች ላይ መኖር አለበት። በክልሎች ላይ ይሄ ነገር ግብርና ስር ባለበት ክልል ላይ ግብርና እንደ አንድ ቁልፍ ስራው መምራት፣ ዘርፍ ያላቸው ምክትል ፕሬዚደንቶች የሚመሯቸው አንድ መዋቅር ያላቸው ብቻ በጣም ቀጥታ መመራት ያለበት ጉዳይ ነው የሚለው ላይ መስማማት ነው። ዛሬ ቀጥታ ሄደን ስንሄድን ይህንን ያልጀመርን ትሪም ኮሚቴውን ቴክኒካል ኮሚቴውን እነዚህ ኦፕሬሽናል ከማድረግ አንጻር እቅዳቸውን ከራሳቸው ኮንቴክስት አዘጋጅታቸው ወደ ስራ መግባት ጋር ወደ እሱ የመሄድ ነገር እገዛ ከዚህ ከኛ ቴክኒካል ኮሚቴ እና ስትሪንግ ኮሚቴ እየተሰጣችሁ ማለት ነው። ዘን ኢሚዲየትሊ ያንን እየሰራ ክዊክ ፊክሶችን በጣም ባጠረ ጊዜ መተግበር አለባቸው የተባሉት ማለት እስከ ሰኔ 30 የሚሰሩ ማለት ነው። የአጭር ጊዜ ያልነውኛ እስከ ሰኔ 30 የምንሰራቸው ማለት ነው። አሁን ግማሽ ዓመት ላይ ነው ያለ ነው። ግማሽ ዓመት ላይ ፊክስ ማድረግ የሚገባ ነገሮችን ብንሰራ ብለን ያስቀመጥናቸው ነገሮች አለ። ሌሎች የሚቀጥለውን እቅዳችን ስናቅድ የ2017 እቅድ ስናቅድ የዚህ ዘርፍ ከዛ ጋር የሚያያዘው ትኩረት የሚሹ ጉዳዮች ነው የሚወጡበት ሁኔታ አለና እንደዚህ አይነት ዲስከሽን ሞሮ ወደ ፕራክቲካል ምን እናድርግ ቅድሚያም ከመስጠት አንጻር ከትኩረት አንጻር ከሪፎርሙ አንጻር የሚነሱት ነገሮች ተጨማሪ ለማጠናከር የሚነሱ ካለ ቢነሱ ቆንጆ ነው። አጠቃላይ የሴክተሩን ዘርፍ ችግሮች በአጠቃላይ አሁን አንስተን እዚህ መወያየት በዚህ አይነት ወደስ ሊከብድ ይችላል እና ከዚህ ከሪፎርሙ ከተቀመጡ አደረጃጀቱ፣ አመራሩ፣ ግንዛቤው ትኩረት የሚሹ ቅድሚያ የሚሰጣቸው ጉዳዮች ጋር ተያይዞ ከሚነሱ ነገሮች ካሉ በዛ ልክ ከቤቱ ተነስተው እንግዲህ ሁሉም ጉዳዩ የሚመለከታቸው አካላት እዚህ አሉ። በጣም ትልቅ ተርናውት ነው ያለው። ሰሚዳሽን ባላለው የጸጥ ወጣቶች ለገበያ ህብረት ማህበር መስራችና ፕሬዚዳንት ነኝ። ማህበራችን በፕሬዚዳንት ሲጠራ የመጀመሪያው ልጆቹን ወላችሁ ቢቆርጣቸው ያው ማዳን ይሳትናቸዋል፣ ችግር የለውም። ምክንያቱም ኢንተርናሽናል ኮርፖሬቲቭ ሶሳይቲ መሄዳል ነው ትልቁ ነገር። ስለዚህ እኛ መዘመን አለብን። ሪፎርሙ አንዱ የዘመናዊነት ተከታይ የሆነ ስላለንና እጅግ በጣም እናመሰግናቸዋለን። ሳናበዛም ጨፌ ወጣቶች ተመሰረተው 2012 መጨረሻ ወር ላይ ሲሆን በ3 4 ዓመት ውስጥ ታላላቅ በሀገሪቷ ላይ የሚመጣው ባህላቶችን በተለይ አዲስ አበባ ከተማ ላይ የሚታወቁት ባዛር፣ የአስፓልት ዳር የሚሰሩትን ባዛሮችን ኤግዚቢሽን ማግኘት የተከፈቱትን እንዲሁም ደግሞ ማዕድ መጋራት ላይ እጅግ በጣም የሰራን የህብረት ስራ ማህበራት ነው። የግብርና ቋሚ ኮሚቴ ክብረቱ የባለሙያ ቋሚ ኮሚቴ በደንብ ተገኝዛቤ ጨርሶልናል። ሁሉም በደረጃ ያሉ አይጎላል። እኔ አደራችሁ ብዬ የሚለው የሪፎርሙ አካል ቢሆን ኖሮ ብዬ የሚለው ቢሆን ኖሮ ይጠቅማል ብዬ የሚለው መላው በሀገሪቷ ደረጃ ያሉት ከወረዳ እስከ ሚኒስትር ድረስ ያሉት ስለ ህብረት ስራ ማህበራት ህልውና መማር መሰጠት ብችሉ ግንዛቤ እንዲሰጣችሁ በጣም ይደስታል። አንደኛ እቺ ሀገሪቷ ላይ በየጣት ተይዞ ውጥንቅጥ ውስጥ ለመጣል የሚሯሯጠው ሁሉ ወደ ራሱ ተመልሶ ሰብሰው ይሸጣል። አሁን ሰብሰው መሽጠት ትቶ ብር ብቻ እየሸጠ የሚሄደው ስግብግብ ንግድ ላይ ብቻ የሚጠለጠለው ህብረት ስራ ማህበር ስላልገባው ኮፐሬቲቭ ስላልገባው ሰውኛ አስተሳሰብ አኮነ አሁን ሪፎርሙ
ደስ የሚል ለሶስት ጊዜ ተገኝተናል። ሊያገኝ የሚገባው ግን ብትጨምሩ ብለን የምንለው ቅድም ተጠሪና ወይም አማካሪዎች አካላት የሚባለው ከዩኤንና ከፌዴሬሽን ብቻ ነው የተያዘ ከገንዘብ ወሰዳ ተይዟል። ከመሰረታዊ ህብረት ስራ ማህበራት ግን ተወካይ የለበትምና በሪፎርሙ ውስጥ የዚህ የተጠሪ የአማካሪዎች አንዱ አካል አድርጎ ቢታቀፍ መልካም ነው። ምክንያቱም ከየሴክተሩ ካልተያዘ በኋላ እኩል አለመገናዘብ ነው። ሌላው ይሄ የኢንተርናሽናል የኮኦፐሬቲቭን ባክግራውንዱን ማለት ብቻ ማቀፍ ብቻ ወደዚህ ሀገሪቷ ቢመጣ ከሩ ራሱ የግብርናና የህብረት ስራ ኮኦፐሬቲቭ ኢንተርናሽናል ፋርምና ኢንተርናሽናል ኮኦፐሬቲቭ ተቀራራቢ ነው። ሆኖም ግን ይመጋገባል። እኛ መጠቀም የምንችለው የኮኦፐሬቲቭን ቀጥታ ብናደርግ ይህም አንዱ መለወጥ ውስጥ ከ1953 ዓ.ም ጀምሮ ያለ የኢትዮጵያ ህብረት ስራ አዋጅ እየተቀያየረ የመጣበት ሁኔታዎች አሉ። ነገር ግን ወጣት አቃፍ አይደለም። አብዛኛው ወጣቱን ያቀፋ የህብረት ስራ የለም። ለምንድን ነው አብዛኛው ዘርፉ ከዘላቂ ማረፋ ጀምሮ እስከ ሌሎች ሆላንድ አካባቢ ብትወስዱ ሆላንድ ሀገር ብትወስዱ ከዘላቂ ማረፋ ጀምሮ አብዛኛው መዘጋጃ ቤታዊ ስራዎች የሚሰሩት ህብረት ስራ ማህበራት ናቸው። ኬንያ ብትወስዱ ከኢትዮጵያ ላይ ተሞክሮ ልምድ ወስደን ዛሬ ግን በሚኒስትር ነው የምትጠራው ኮኦፐሬቲቭ ህዝቦች ተወካዮች ምክር ቤት ውስጥ ህብረት ስራ ማህበራት ድምፅ አላቸው። የእኛ ሀገር ግን ብንወስድ ኤጀንሲ ነበር፣ ኮሚሽን ነበር፣ ኮሚሽን ወደ ኤጀንሲ፣ ከኤጀንሲ ወደ ኮሚሽን፣ ዛሬ ኮሚሽን ነው፣ ወደፊትም ኮሚሽን። ይህን ምን ችግር አለው? በኤሪት ካቢኔ ያደርጋችሁ እንኳን ብታቅፉት ድምፁ እንዲሰማ። አሁን የነጋዴ ማህበረሰብ በኢንተርፕራይዝ የስራ ዕድል ፈጠራ ፓርላማ ውስጥ አሉ፣ በየቦታው ያለ። እኛ ግን የሪፎርሙ አካል ከፍ አድርጎ የራሱን ስልጣን በግልጽ ሲገልጽ አይታይም የህብረት ስራ ማህበራት። ስለዚህ ሀገሪቷን ተሸክመን ያለን የህብረት ስራ ማህበራት ነው። ግብርናና ህብረት ስራ ወደድ በግራ የሚወጣበት በቀኝ የሚወጣበት መገናኛው ኮርቻ ቢሆን እንኳን ምኖረው እየተኖረ ያለ በህብረት ስራ ማህበራት ነው። ህብረት ስራ ማህበራት ከሌለ ዋጋ የለውም። ግን ዞር ብሎ የፖለቲካ አመራሩ የፖለቲካ ውሳኔ ለመስጠት እንዲያመቸውትን ወደ ታች ብቃይ መልካም ነው። ምክንያቱም ምቹ ሁኔታ የለም፣ ተጽዕኖ አለ። በተጽዕኖ ውስጥ የተደራጀን መምራት ይቻላል፣ የተበታተነ ከመሰብሰብ። ስለዚህ ህብረት ስራ ማህበራት በአዋጅ 985/2009 መሰረት አዋጁን ጠንቅቆ የሚያውቁ መተዳደሪያ ደንብ ያለው መርህ ያለው ደንብ ያለው ተርቲቡ ፊ ወጅመን ይባላል። ይሄ አቅጣጫ እና መመሪያ ይህንን ለምን በጥንቃቄ ያለው እዛ ውስጥ ያለ አቅም አልተጠቀመበትም። ስርዓቱ ራሱ ቢፈትሽ ትንሽ ወደ ግራ ወደ ቀኝ ወደፊት ወደ ኋላና ወደ ላይና ወደ ታች አልታየዋልና ላይ ብቻ ሳይመታል አለብን። መብቃችንና መውረጃችን እንድናይ መልካም ነው። አመሰግናለሁ። እጅግ በጣም ዘርስልን ሪፎርሙ ላይ ጠንክራችሁ ወደ ታች ማወቅ ምንም የሚከብድ የሚያንቀጫጭጭ የለም። ስጋት አይግባችሁ ብዬ ነው። አመሰግናለሁ። አልማዝ መሰለ እባላለሁ። የምስራ ቤተሰቦች በብዛት ያገኛል። አሁን ያለሁት በጠቅላይ ሚኒስትር ጽሕፈት ቤት የሴክተሮች ዘርፍ ነው የማስተባበረው። በጣም እሱን ሀሳብ ነው ማንሳት የምፈልገው። ክቡር ኡስማንን ከጎኔ አስቀምጬ ብዙ ጊዜ ውስጥ ትክክል ስለማይሆን ትልቁ ማንሳት የፈለኩት የህብረት ስራ ንቅናቄው ወይም የህብረት ስራ ሪፎርሙ በሚገባ በንቅናቄ መመራት እንዳለበት በደንብ እያዛለበት የክልል አመራር አካላት፣ ግብርና ቢሮዎች፣ የህብረት ስራ ተቋማት እንዲህ ስያሜያቸው ይህን ስራ በባለቤትነት መያዝ ያስፈልጋል። ባለቤቶቹ አሁን መገለጽ እንደተጀመረው በዛ መንገድ ንቅናቄ ውስጥ እንዲያሉ መደረግ ይኖርበታል። ስራው ሳስቴነብል መሆን አለ። ትልቁ የህብረት ስራ በሀገራችን በአጭር ጊዜ ቢሆን ለመመልከት የተቻለ በየትኛውም ሁኔታ ውስጥ ለውጥ ማምጣት ካለብን አጠቃላይ አሁን ያስቀመጥናቸውን የኢኮኖሚክ ሽግግር ለውጦችንም አግዞ ለማሻገር ከታሰበ ህብረት ስራ
አንዳንድ ሀገራትን በምሳሌ አንስቶ ማየት ይቻላል። ከዚህ አንጻር ካልሆነ በስተቀር በህብረት ስራ ማህበራት በጣም ተለውጠዋል። ይህንን በእኛ ሀገር ማምጣት ከዚያ አንጻር ደግሞ የኛ ሀገር ማህበረሰብ ሳይኮሎጂ በአግባቡ የመጠቀም ጉዳይ ካልሆነ በስተቀር ሜካፑ ህብረትን የሚያምን በዛ ውስጥ አብሮ መስራትን የሚያምን ያለው አንጻርና በደንብ መያዝ አለበት። ክቡር ሚኒስትር እንዲያዙ በዚያ ልክ መሆን መሄድ አለበት። ፕራክቲካል መሆናል። ህብረት ስራው በባህሪው በንግግር ብቻ መረት አይደለም። ፕራክቲካል መሆን ስላለብን እኔ በጣም በአክብሮት ነው ጠይቀው ሁላችንም ስራውን ፕራክቲካል ማድረግ ይጠበቅብናል የሚል የመጀመሪያ ሀሳብ። 7 መርሆዎች አሉ ህብረት ስራ። ከ7ቱ መርሆዎች አንደኛው እንዲሁ ዝም ብለን ስናጠቃላይ ሀገራዊ ግንባታ ላይ ራሱ ትልቅ ፋይዳ ያለው ነፃነትና ዴሞክራሲያዊነታቸው ኤክሰርሳይዝ አርሶ አደራችን፣ አርብቶ አደራችን፣ የከተማው ነዋሪ ዴሞክራሲያዊነትን ኤክሰርሳይዝ የሚያደርግባቸው መድረኮቹ ናቸው። በዚያ ውስጥ ኢኮኖሚክ አድቫንቴጁን እያስጠበቀ የሚሄድበት ሁኔታ ስላለ እኔ መሪዎቹ ላይ ምስጢር ካደረግን በዛ ልክ እያየን ከመራናቸው ውጤት እናመጣለን። የአሁኑ ሪፖርት የትኩረት ነጥቦች በተለይ 5 የተቀመጡት በሚገባ ከተገበርናቸው ለውጥ እናያለን የሚል እምነት ያለ። በጣም ደግሞ ከወቅቱ አንጻር መያዝ ያለበት በመንግስትም በኩል ትኩረት ልንሰጠው ይገባል ብዬ ማስበው አዳዲስ የልማት ኢኒሼቲቮች መጥተዋል። በእነዚህ የልማት ኢኒሼቲቮች ውስጥ የህብረት ስራ ማህበራት ሆን የትኛውም ጋር ወደ ጎን አድርገን መሄዳቸው። ለምሳሌ የሌማት ትሩፋትን ለምሳሌ በሌማት ትሩፋት ትልቅ ለውጥ እየመጣ ነው። ይሄ የሌማት ትሩፋት ለውጥ እያመጣ ያለውን ምርትና ምርታማነት ለገበያ ከማድረስ አንጻር እብን ከማምረቱ ጀምሮ የተደራጁ ማህበራት የሚኖራቸው ሚና ነው። ይሄ ህብረት ስራ ተቋማት እንደ አድቫንቴጅ ልንጠቀም አገር ልንለውጥ ከሆነ በጋራ ልናደርግ ከሆነ እዚህ ላይ በጣም አፍቶ መቻል አለብን። አድቫንቴጅ ነው። በዚህ ልክ ማየት አለብን ማለት ነው። እይታችን ኮምፕሬንሲቭ እየሆነ መምጣት መቻል አለበት። እሱ ላይ ብናተኩር ሪፎርሙ አስቀምጦታል። ሀሳቡን ስንዴ ላይ ያስቀመጠው ሀሳብ በጣም ደስ የሚል ወቅታዊ ነው። ከዲጂታል ኢኮኖሚ ጋር እንዴት እናምጣቸው ጊዜ ሊፈልግ ይችላል የኛው ፓርት። ነገር ግን ኤክሰርሳይዝ ማድረግ ይቻላል፣ መጀመር አለብን። ስለዚህ በዚህ ልክ መሄድ መቻል አለብን። ሌላው ማንሳት የፈለኩት የገበያ ድርሻችን በተለይ ህብረት ስራ ማህበራት ትልቅ መሆን ሲገባ አሁን ያለበትን ደረጃ አይተን 18% የሀገር ውስጥ ገበያ ነው የተሸከሙ 7% ትላንት ብለው 5% የሚል ነበር አንስተን ስናይ ነበር ነውና በደንብ በሚገባ የገበያ ድርሻቸውን እንዲወጡ ማድረግ መቻል አለብን። እድሎች እየመጡ ጠዋት እንደተነሳው ሚኒስትሩ እንዳነሱ ኮሚሽነሩ እንዳነሱ አሁን እየመጣ ያለው የወደብ እድል ከኢምፖርት ኤክስፖርት ጋር ተያይዞ ለህብረት ስራ ማህበራት እድል ይህንን እድል ማክሲማይዝ እያደረግን በኤክስፖርት በኢምፖርት ተሳታፊነታቸውን በጣም ማሳደግ። ትሬስብሊቲ ላይ እኮ የህብረት ስራ ማህበራት ምስክርነት አላቸው። የተደራጁ የአርሶ አደሩ የነዋሪ ማህበራት ስለሆኑ ከየት ተነስቶ የት ለምለው ሁሉ መገለጫ ስላላቸው በዚህ መንገድ በደንብ ልንጠቀማቸው የግብይት ተቋማትን በሚገባ ልንጠቀማቸው ይገባል የሚል ሀሳብ ነው። ሪፎርሙ ይህን በደንብ ጊዜ ማድረግ አለበት። መጨረሻ ለማንሳት እንፈልገው ከፖሊሲ አንጻር ያው እንደ ሀገር አሁን ያለን ዳይሬክሽን የፖሊሲዎች አላይን የተለያየ ፖሊሲ በየሰፈሩ የማኖር ጉዳይ አይደለም ማለት ነው። ጉዳይ ፖሊሲዎች አላይን ሆነው በአንድ ተሰባስበው ለምሳሌ የህብረት ስራ ፖሊሲ በግብርናና ገጠር ልማት ፖሊሲ ውስጥ በአግባቡ አድሬስ መሆኑ ማረጋገጥ ያስፈልጋል። መካተት የሚገባቸው ጉዳዮች እንዲካተቱ ማድረግ ያስፈልጋል። እሱን እውን አድርጎ መሄድ ነው ማለት ነው የሚያስፈልግ የዶክመንት መብዛት አይደለም። ቁም ነገር ቅድም እንዳልኩት ፕራክቲስ ማድረግ ፕራክቲካሊ ማድረግ ጉዳይ ስለሆነ በዚህ አግባብ የህብረት ስራ አመራሮች ከግብርና ሚኒስትር ጋር በሚገባ ኮርፖሬት መሆን የሚገባቸው ነጥቦች መካተታቸውን እያረጋገጡ መሄድ ያስፈልጋል የሚል ሀሳብ ነው ማንሳት የሚፈልገው። ለውጥ እናያለን። አብረን
እንለወጣለን የሚል ሀሳብ ነው ያለኝ። በጣም አመሰግናለሁ። አመሰግናለሁ ፕሮፌሰር። እኔ በጣም ደስ ብሎኛል። በጣም አመሰግናለሁ። የበስራ ጉዳይ በተለይ በክቡር ሚኒስትሩ ዋና አጀንዳ ሆኖ ሲያልፍም ደግሞ ይህን ሀገርና መንግስት የሚመራው ፓርቲ ባለቤት እንዲሆን በዚህ ደረጃ መመራቱ ያው እስካሁን የመጣንባቸው በርካታ ሪፎርሞች ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ሪፎርሞች ውጤት አምጥተዋል፣ ዳር ደርሰዋል። ለእኛ ለኢትዮጵያውያን አይደለም ለዓለምን ተሞክሮ የሚሆኑ አዳዲስ ታሪክ የተቀየረባቸው ሪፎርም ስራዎች አሉ። እነዚህ ደግሞ ዳር ልናደርስ ከሆነ የኢትዮጵያን ሁለንተናዊ ብልጽግና ልናረጋግጥ ከሆነ ይሄ ዘርፍ ትልቁን ድርሻ ይዛል። ህብረት ስራ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ኢንቫይሮንመንታል እነዚህ አራቱ ነገሮች ተሳስሮ ነው የሚይዘው፣ አይነጣጠልም። ስለዚህ የብልጽግና ትልሞች ዳር ሊደርሱ ከሆነ ይሄ ዘርፍ ትልቅ ሚና አለው። ያለ ተሞክሮ ይሄን የሚያሳይ የቀረበው ፕሬዘንቴሽን ያሳያል። ያለ ተሞክሮ ይህንን ነው የሚያመላክተውና ያው በእኛ ሀገር ያለ ያስተሳሰብ ጉዳይ ያለ እሱ እየሰራ ይመጣዋል። ስለሱ እየተሰኮረ ነው ሳይሆን እየሰራ የወጡ ውጤቶችን ብለን እያሳየን ያለውን ሰስ መሄድ የምንችል እድል የሚሰጥ ስለሆነ እዚህ የሚያገባቸው በሙሉ መገኘታቸው በጣም እጅግ ደስ ብሎኛል እና ክቡር ሚኒስትር በያሉት መንገድ ብለን ብንባሉታሉ ሰውም በነበሩበት ቦታ የመጣውን ለውጥ አይቶታል። በመስራት በትንሹ ተሰርቶ የሚታዩ ለውጦች ለሀገራዊ ይሁን ለምስራቅ አፍሪካ ቤንችማርክ የሚሆኑ ነገሮች ያገራል። እኛ ብዙ ጊዜ ያለን ነገር ሰርቪስ ስለምናይ ነው እንጂ ቤንችማርክ የሚሆኑ ለምስራቅ አፍሪካ በህብረት ስራ ኦሮሚያ ቢኬድ እዚህ አዲስ አበባ ቢኬድ አሉ። በቁጠባ ንግግር በሁለገብ በሌሎቹ ሪፎርም ተደርጎ ማለት ይሄ ሪፎርም ደግሞ በዚህ ደረጃ ሁሉም አካላት ተቋቁመውበት ፓርቲው፣ መንግስት፣ ስቴክሆልደርስ አንድ ቦታ መጥተው ከያዙት ይህንን ከፍተኛ ለውጥ ሊያመጣ እንደሚችል እረዳለሁና በዚህ ነው በጣም ደስ ብሎኛል የሚለውን ማንሳት ፈለግኩ። ሌላው አጠቃላይ ከሪፎርም አስፈላጊነት ተያይዞ የተነሱ ጉዳዮች በጣም ኢምፖርታንት ናቸው። በተለይ በስራ ማህበራት አሁን በደረሱበት በሀገር ደረጃ ቁጥር በአባላት ቁጥር በማህበራት ቁጥር የደረሱበት ደረጃ እና እየመጣ ያለው ለውጥ ሲታይ የሚመጣጠን አይደለም። ስለዚህ ሪፎርሙ እጅግ አስፈላጊ ነው፣ ወሳኝ ነው። ስለዚህ እሱ ላይ መግባባት ከተቻለ ዘንድ የሚያመጣው ውጤት ምንድን ነው የሚለው ነው ወደ ማየት ያስፈልጋል። ሪፎርሙ ምን ውጤት ያመጣል ከተባለ በግብርና ሽግግሩ አይተኬልና ከግብዓት አቅርቦቱ እስከ ማዕድ ድረስ በሚዘልቀው ግብርና ግብዓት አቅርቦቱ ጥራት ያለው ተመጣጣኝ የሆነ ወቅታዊ የሆነ ግብዓት ከማቅረብ እስከ ፕሮሰስ አድርጎ ከገበያ ያለፈ እኔ ቢሊዮን ገበያ ያሉት በጣም ትክክለኛ ሞቶ ነው። ከገበያ አልፎ ማዕድ ድረስ ዘልቃል። ዴሊቨሪ ድረስ መስራት የሚችሉበት ሌላ ዓለም ላይ የምናየው ዴሊቨሪ ይሰራሉ፣ ተቀናባበረ ምግብ ቤት ያደርሳሉ ሰማሉ። ስለዚህ እዛ ድረስ የሚዘልቅ ሚና ስላለው ለዚህ ደግሞ ለእኛ ትልቅ ፍቱን መድኃኒት ነው እንደ ሀገር። በፋይናንስ ዘርፉ አሁን ያለው ችግር ስናየው 80% አርሶ አደር በሆነበት ሀገር ፋይናንሻሊ ተደረገለት ሰው ይሄ ደግሞ ለተደራሽነት ትልቁ ቦታ ይይዛል። ሰልፍ ፋይናንስ መሆን ይችላል። ኢኮኖሚ የሚያመነጭ ሀብት መሰብሰብ ይችላል። እሱ በረሱ ደግሞ ሪኢንቨስት ማድረግ ይቻላል። ሰው ለዛ እኔ ያለው በፋይናንስ ዘርፉ ያለው ማነቆ ለመፍታት በግብይት ዘርፉ ያለው ማነቆ ለመፍታት እና ከኢንዱስትሪ ጋር ተያይዞ ያለውን አጠቃላይ ስናይ ትልቅ ድርሻ ያለው ሰው የስራ ተልዕኮ በጣም ሰፊና ጥልቅ ነው። ስለዚህ አሁን የስራ ማህበራት ከተልዕኳቸው አንጻርና አሁን ከደረሱበት ደረጃ አንጻር እኔ ሪፎርሙ ሶስት ጉዳዮች ላይ ብቻ ያለመጥን ጥሩ አይደለም የሚል ሀሳብ ተቀምጠዋል። ግን አራተኛ የተቀመጠ ነገር አይቻልም። አገልግሎት ሰጥ ነው እሱ ይሄ የሚያመጣው ነው። የመጀመሪያው አደረጃጀታቸው እስካሁን ያደራጀነው እኛ መኮንን አይደለም እዚህ ያደርሶናል። እዚህ ያደረሰን አሁን ያለውን ነባራዊ ሁኔታ አገራዊ ሁኔታ ዓለም አቀፋዊ ሁኔታ የሚሸከም ማለት ነው። ስለዚህ አደራጀቱን ፈትሾ ማህበራቱን ሪስትራክቸር ማለት ነው።
የዋህደር ማዋሃድ ቤተሰብ ማፍረስ ከብዙ በቁጥር ብዙ ከሆነ በቁጥር ትንሽ ሆኖ በተጽዕኖ ትልቅ የሆነ ግን አገልግሎቱ አሁን ያለው ዲጂታል ቴክኖሎጂ ጠቅመን ተደራሽ ማድረግ ይቻላል። ለዛም በየቀበሌው በየመንደሩ አንዳንድ በስራ መገኛ ያስፈልጋል። ስለዚህ አደራጅቶ ፈትሾ ማስተካከል ያስፈልጋል። ማለት በሰራዊ ማህበራትን ዩኒቨርሲቲ ሲሆን ማለት ነው። ሁለተኛ አሰራራቸው የተንዛዛ ግልጽ የተጎደለ አሳታፊ ያለው ያው ስራው ነው የሄደበትን መንገድ ይመስላል። ስለዚህ ይሄ እጅግ ትራንስፓረንት የሆነ አባላት የሌለው ነው የአባላትን ትረስት ከፍ የሚያደርግ አሰራር ያስፈልጋል። ትረስት ባለባቸው አካባቢዎች ኦሮሚያ ህብረት ስራ ፌዴሬሽን ማየት ይቻላል። ኦሮሚያ ህብረት ስራ ፌዴሬሽን አባላት ፕሪኮራፕሽን አግሪመንት ፈርመው ነው የብቅል ገብስ የሚያመሩ። እንግዲህ ዛሬ 8-9 ዓመት 20% ተሸፍኑ ነበር የብቅል ገብስ። አሁን ለኤክስፖርት ሊጀምር ነው ሳቹሬት እያለ ይሄ ለእኛ ሌላ ሌሎች ማለት ፍለጋ መሄድ የለብንም። እኛ የመራን እኛ ይሰራል የኛው አመራር የኛው ጋዜጠኛ የኛው አመራር የመራው የኛው ሙያተኛ የሰራው አሳርጎ የተጠቀሙበት። ስለዚህ ይሄ ስኬል አፕ ማድረግ ይጠይቅ። ስለዚህ እዛ አካባቢ ያለው አሰራር ትንሽ በደንብ አድርጎ ሪኖቬት ማድረግ ያስፈልጋል። ሌላው የአመራር ስራ የአመራሩ እኔ በሁለት መንገድ አንደኛው የራሳቸው የህብረት ስራ ማህበራት አመራር ቦርድ የምንለው ቦርዱ በትክክል ሮል ሞዴል ከአባላት መካከል ሮል ሞዴል የሆነ ቢቻል መጀመሪያ የተማረ ቀጥሎ የህብረተሰብ ተቀባይነት ያለ ተሳትፎ ከፍ ያለ አንዳንዱ አባል ስናጠና ከዚህ ቀደም ያየነው የመጀመሪያ ከመግዛት ውጭ ምንም አይነት የግል ድርሻ የሌለው ቦርድ አባል ነው። እንዴት አድርጎ ባለቤት ሊሆን ይችላል? ስለዚህ እኔ መጀመሪያ ሁለቱን አንዱን ቦርዱን በራሱ ኮንቴክስት ማየት፣ ሁለተኛ ደግሞ ፕሮፌሽናል ሊደርሺፕ ማህበራቱ አሁን በደረሱበት ሂደት ደረጃ እንግዲህ ዓለም ላይ ተወዳድረው ምርት የሚያቀርቡ አገልግሎት የሚያቀርቡ ማህበራት አሉ። በመንገድ ደግሞ ብቻ ትንሽ ስራ የሚሰሩ አሉ። የፕሮፌሽናል ናቸውን ስናየው ለሁሉም ተቀራራቢ ነው። ግን ይሄ በደንብ ሪፎርም ተደርገው ማህበራቱ በደረሱበት ደረጃ አንደኛ በደረጃ ማስቀመጥ ደረጃ 3 ብሎ ኮንቴክስቹዋሊ በደረጃ ማስቀመጥ ዘንድ ሊደርሺፓቸውን በዛው መንገድ የአመራር ስርዓታቸውን ሪፎርም ማድረጉ ቅድም ተባሉ ከኩዊዝ ውስጥ እነዚህ የዚህ ውጤት ብለወጣው ከተባለ የአገልግሎት ጥራታቸው ፈጣን፣ ቀልጣፋ፣ ተወዳዳሪ ይሆናል። እሱ ደግሞ ውጤቱ ጠንካራ ህብረት ስራ ማህበር የሚፈጠር ያደርገዋል። የዛ ጠንካራ ህብረት ስራ ማህበር መፈጠር አባላት ኢንተረስታቸው ከፍ እያለ ይሄዳል። ግን አባላት ተጠቃሚነት ያለ እንግዲህ ውጤቱ የሚለካው የጠንካራ ህብረት ስራ ብቻ ነው። እኔ ውጤቱ መለካት ያለበት አንደኛ የአባላት ተሳትፎ ሲያድግ የአባላት ገቢ ይጨምራል፣ ኑሮ ይቀየራል። ይሄ ያኔ ነው አባል ያለው ሁሉ ወደ አባልነት ይመጣል ሆነ። ለዚህ ሌላ ቦታ እንሂድ። አዋጭ የምትባል ህብረት አለ። የገንዘብ ቁጠባና ብድር ስራ በ1999 በ41 ሰዎች ተቋቋመች። በ41 ሰዎች ዛሬ 140 ወደ 50 ሺህ አባላት ካፒታሉ አይቲንክ ወደ 2 ቢሊዮን አካባቢ ደርሷል የሚል ነው የሰማሁት። አምና ባለፈው ዓመት በ2015 ወደ 2 ቢሊዮን ብድር አሰራጭ በእኛው ለ10 ሺህ ሰዎች ማለት እንግዲህ ይሄ ውጭ ያለ ይመረዳል። ከአዲስ አበባ አልፎ በአዲስ አበባ 10 ክፍለ ከተማ በ12 ቅርንጫፍ አለ። ኦሮሚያ ቢሾፍቱ አለ፣ ወልቂ አለ። እንደዚህ ብቻ ሲዳማ ላይ ያለ አሁን ቤንችማጂ ደቡብ አፍሪካ የጀመራቸው ነገሮች አሉ። ይሄ ለእኛ ቤንችማርካችን መሆን ይችላል ማለት ከሰራን ለውጥ ማምጣት እንደምንችል የሚያሳይ ነው። መረጃው ስታዩ በ41 ሰዎች 33 እናት ጉልት የሚወጡ እናቶች 8 ወንዶች በ15 ሺህ ካፒታል የተቋቋመ ይሄ መስራ ነው። ስለዚህ ይሄ ባለፈው 12-13 ዓመታት ወደ 10 ቢሊዮን አካባቢ ብድር ማሰራጨቱ ነው የሚናገሩ። በዚህ ውስጥ ምን ያህል ኢኮኖሚ ተቀየረ፣ ምን ያህል ማህበራዊ ለውጥ መጣ፣ ስንት ዜጎች ስራ ዕድል ተፈጠረላቸው፣ ይሄ በደንብ ማየት ይጠይቃልና እንዲህ አይነት ምሳሌዎች ስላሉ ይሄንን የኢኮኖሚ ለውጥ ምንድነው እንግዲህ አባላት
አንዳንዶቹ ክቡር ሚኒስትር ድሮ ገጠሙት እሱ እንዳያሉ ሰልፍ ያሉ የአዋጭ ቤቶች ብዙ በጣም ያሉ ምንድን ነው ይሄ ሰልፍ ምን ይታደላል ብሎ ይላል። ይሄ እየቆጠቡ እዛው ብድር የሚጠይቁ ሰዎች ናቸው። እኔ ባለሰው ይህን ማለት ነው ሄጄ ስላየው የሰማው ያየው ነው። እኔ ተጠቃሚ በዚህ በመሳ ብድር ተጠቃሚ ቆጣቢ እኔ ከዳቤ ሰው ናት። ስለዚህ ይሄ ምሳሌ ነው ለማለት ፈልጌ ነው። ሌላ ቦታ ሳንዲ የአባላት ተጠቃሚነት ካለ ብዙ አባል ለመምጣት ምክንያት ይሆናል። ሪፎርሙ ያን ውጤት ያመጣል የሚል በሀሳብ ለማንሳት ነው። እንደ ይህን አሳካግን እኔ ይህ የጀመረው የፖለቲካ አመራሩ ባለቤት የሆኑ ጉዳይ ቁልፍ መሆን አለበት ዘንድ ትኩረት እኔ እንደ ማዕከላዊ ኢትዮጵያ ክልል ይህ ጉዳይ ፖለቲካል ዊል የተባለው ጉዳይ እኛ ግብርናው ልናዘም እንኳን ምርጫ አይደለም አማራጭ ይበሉት ዋናው አማራጭ ይሄ ስለሆነ እንደ ማዕከላዊ ኢትዮጵያ ወስደን የምንሰራበት ጉዳይ ይሆናል። ግን እንደምንናገረው አይቀርም እምነትና ጽናት ይጠይቃል፣ ጸንቶ መያዝ ይጠይቃልና ይሄ ክቡር ሚኒስትር በያዙበት መንገድ ብልጽግና ፓርቲ እስከታች ባለው መዋቅሩ የወቅታዊ ስራዎች የክትትል ስራዎች አጀንዳ መሆን ከቻለ ማሳካት እንችላለን፣ ብዙ ምሳሌዎች ስላሉ የሚል አስተያየት ያለኝ። እኔ በአጠቃላይ ቀረበው ነገር በጣም ደስተኛ ነኝ። ለመምራት የተጀመረበትን መንገድ በጣም ከወዲሁ ተስፋ እንዲሰጥ ስለሆነ እጅግ አድርጌ አመሰግናለሁ። ይቀጥል ነው ነው እኔ በነዋሪነቴ በአሜሪካ ነው ህይወቴ በሙሉ ረዳው 10 ዓመት መሐመድ ዩዲስ የሚባለው ኢኮኖሚስት በአፍሪካ በኤዥያ እና በላቲን አሜሪካ በገጠር ውስጥ ለሚደርሱ እናቶች ትንሽ ገንዘብ ይሰጣቸው ቤታቸው ስለተቀየረ ኖቤል ፕራይዝ ስላገኙ እንዲህ ተደርጋቸው የአገሬ በቤት የተደራጀው አምራች አሜሪካ ነገር ያለውን ሰብስቦ ኢንቨስት ቢያደርግ ምን አይነት ለውጥ ይመጣል ይችላል ብዬ ላለፈው 10 ዓመት ገበያ ዘርግቻለሁ። የአሜሪካን ህዝብ ቀልብ ይቻለሁ፣ የአሜሪካን ኮንግረስ ቀልብ ይቻለሁ። ከዚህ በጥቼ ደግሞ እያሳወቁ ነው። ከኮሚሽኑ ጋር ትልቅ ድጋፍ አግኝቼ ከኤቴ ጋር ድጋፍ አግኝቼ ያንን እውን ለማድረግ ደንብ ኮርፖሬሽን ፎር አፍሪካ ይባላል። የሁለት የኮፊት ትናንሽ ኮፊት ዲቪደንስ ጋር 60 ሺህ አባላት ያሉት $25 አዋጥተው 1.5 ሚሊዮን ነው። ከአሜሪካን ጎረቤቶች ጋር 1.5 ሚሊዮን አዋጥተን ከእነሱ ኦን የሚያደርጉት ሮስቲንግ ፋሲሊቲ እንደ ሀብቶ ታኮማ ፋክተሪ ካፍተው ያ የሚያገኙትን ከ10% ወደ 40% ይወስደዋል። የአገሬ ገበሬ እዚህ የሚለፋው ዓለም ገበያ ላይ ቦታ ካገኘ አገራችን ልትለማ የምትችለው በዚህ በኮሚሽን ውስጥ ያሉት ማህበራት እድል ሲያገኙ አደይን ደግሞ ማርኬት ነው ማለት እኛ ማርኬት ዘርግተናል። ባይገርማችሁ ኮንግረስ ጋር ብዙ ካራካራለው ባገሬ ቆም ያለው በጣም ያስደረገጣቸው ነገር ነው። ክቡራት ኦስማን የጻፉት ስለ ኮሚሽኑ የጻፉት በዛው ያሉት ማህበራት ያሉት 28 ሚሊዮን የሚያስደነግጥ ትልቅ ፓወር ኢትዮጵያ መፎካከር የምችለው በአግሪካልቸራል ፕሮዳክት ባይሆናል ተደርጎ እዛ ደግሞ የጎደለው ዳያስፖራው ኢንቨስት አላደረገ። ባይ ዘ ዌይ 2025 ላይ አግዋ የሚባለው አፍሪካ ግሮስ ኦፖርቹኒቲ አክት ለገበሬው ታክስ እና ኮታ አክሰስ ሰጥቶ እስካሁን ድረስ ገበሬው ሊጠቀም አልቻለም። ያሁን ባህል ማድረግ አልቻለም። እዛን ባህል ማድረግ አልቻለም። አሁን ያ አግዋ በእኛ ኢኒሽቲቭ አሜንድድ ሆኖ የአሜሪካን ፖሊሲ እንዲቀየር እየሰራ ነው። አልቲሜትሊ ኢትዮጵያ ነፃ የሚያወጣት ትርፍ ነው። ሊያሸንፍ የምችለው እዛ ኮፒ ማድረግ ሲችል ነው። እኛ በዛ አቀራረብ ያለ ትልቅ ስራ ነው። ተሰርድርበታለሁ ወደ ቀና ብዬበታለሁ። አሁን ግን ቦታ ላይ ያለው የኮንቴክስቱ ለማስቀረብ ነው። ሌላ የአሜሪካን ገቨርንመንት ዲሰምበር ላይ የአፍሪካ ሊደርሽፕ ሰሚት ብሎ በአዲስ መልኩ $54 ሚሊዮን አስቀምጦ በፕሬዚዳንቱ የተመራ ሰሚት ላይ አፍሪካ ላይ ገንዘብ ለማፍሰስ በአፍሪካ በአሜሪካ ሊጠቅም የሚችለው ህብረት ያለው አቅም አግኝቶ ከአጋዥ አግኝቶ ያለን አቀፍ ገበያ እኔ ፓርላማ ውስጥ የአገሬ ገበሬ ያለውን አሰባስቦ ኮምፒት የማድረግ እድል ቢሰጠው የራሱን ህይወት ቀይሮ እዚህ ስራ ይፈጥራል እያልኩ ነው የምናገረው። ይሄ እምቅ ሀብት ያኩራል። ግን ስራ በሬ በኩል ስላለ በእናንተ በኩል ስላለ ካለፉት 2 ዓመት ከ10 ዓመት በኋላ ጥሩ በሳታ ይቻለው ኢምፖርታንት ነው። ይሄ ነገር እንደው ሚኒስተር ማን በላይ ሆነ አለበት ነው እና ትልቅ ኢትዮጵያ ለውጥ ታመጣ የምትችለው ሌላው ደግሞ ዳያስፖራ ኢንቨስት አደርጋለሁ ብዙ የለውም ፓርትነር ይፈልጋል 10 እንደው ነገር ከምን 7 ኪሎ ሲያስቀምጥ ናቸው ታንክ ዩ ቬሪ ማች
ዲያስፖራውና የሀገሬ ህዝብ ቢተባበር በ5 ዓመት ውስጥ $100 ቢሊዮን ማስቀመጥ ይችላል። እኛንን ባለቤቱ ኢምፖርታንሱን ለማሳየት በዛ በኩል ታኮሩናላችሁ። እኔ ህይወቴ ድዝላ ያስቀምጣሉ ትልቅነት ስለማገኝ በጣም ትልቅ ይመስላል። እሺ አመሰግናለሁ። በመጀመሪያ ደረጃ ሙባረክ ኢልያስ ጉዳዮች ባንኩ በመጀመሪያ ደረጃ ነው እስከሚፈልጋቸው በተለይ የግብርና ሚኒስትርና በተለይ ማማቶቹ እና የደስታ ኮሚሽን ይህ ፕሮግራም ሲጀመር አመራሩ በጣም መሰረታዊ ጉዳይና በጣም ክሪቲካል ኢሹ ነው የወሰደውና እሱ በጣም እጅግ የሚደገፍ ነው። ምክንያቱም ህብረት ስራ ማህበራት አንዱ የአንድ ሀገር የኢኮኖሚ ጀርባ ነው። ምክንያቱም የአፍሪካ ሀገራት በተለይ በከፍተኛ ደረጃ ላይ የደረሱት ከእነዚህ ህብረት ስራ ማህበራት በሚያደርጉት በኢኮኖሚ ላይ በሚያበረክቱት አሉታዊ ተጽዕኖ ነው። ስለዚህ የግብርና ሚኒስቴር እና የህብረት ስራ ማህበራት ለዚህ ሪፎርም ሌትቃን በተለይ ከፍተኛ አመራሮቹ ሌትቃን ትኩረት ሰጥቶ እንደነበረ ያው በኢትዮጵያ እኛም ስንከታተል ስለነበረውና በዛ አካል ስለነበር ከግብርና ሚኒስቴር ጀምሮ ይህን ፕሮግራም በዋነኝነት ሲከታተል እንደነበረ እስከዚህ ደረጃ ላይ ያደርሶናል እና እጅግ አድርጌ ማመስገን እፈልጋለሁ። ከዛ በመቀጠል ግን በዚህ ፕሮግራም ላይ ከፕሬዘንቴሽን ላይ ሲቀርብ ግን ኬንያ ከኛ ስልጠና ወስደው ዲን ወስደው እንኳን የት ደረሱበት ደረጃ ራሱ ብናይ በጣም ሼም ያስደነቅ ማለት ነው። ምክንያቱም ከኛ ነው ኬንያ መጥቶ ስልጠና የወሰዱ ማለት ነው። ግን አሁን የደረሱበት ደረጃ ላይ በምናይበት ሰዓት ላይ በጣም ከኛ በኢትዮጵያ ነው መጥቶ ይጡ ማለት ነው። ምንድን ነው የሚያመለክተው? በዚህ ህብረት ስራ ማህበራት ላይ እኛም ትኩረት ስላልሰጠን ነው የሚያመለክተው ማለት ነው። ምክንያቱም ከላይ እስከታች ለዚህ ህብረት ስራ ማህበራት ላይ ትኩረት ቢሰጥ ኖሮ ኬንያ ከኛ በጥቶ አይደለም ነበር። ስለዚህ ያስፈልጋል ከኛም ትኩረት እንዳልሰጠው አመልካች ነገር ነው ማለት ነው። ለዚህ በጣም ትልቁ ነገር ቢያስፈልጉና በጣም አሁን ግን ከተሳታፊ የተነሳ ሀሳብ አለ ከኦሮሚያ ክልል ወጣቶች ምንድነው አሁን በተለይ አሁን የህብረት ስራ ማህበራት በጣም ትልቁ ችግር በጣም ሊሰመርበት የሚገባው እኛ በተለይ በምናደርጋቸው የክትትልና ቁጥጥር ስራዎች ላይ በምናገኛቸው ነገሮች ላይ እንደኛ በተለይ ሁሉም ክልሎች አይደለም። አንዳንድ ክልሎች በጣም ግንዛቤ ያላቸው በተለይ ከኮር አማሮ ላይ ግንዛቤ ያላቸው አሉ። ሌሎች ክልሎች ግን አሳዲሻል ነው የሚወሰደው ማለት ነው። በተለይ ከከፍተኛ ክልል አመራሮች ጀምሮ አንዳንድ ክልሎች ላይ በጣም ግንዛቤ ያላቸው ነው። አንዳንድ ክልሎች ግን ኤርትራ እንደተጨማሪ ስራ ተደርጎ የሚወሰደው ማለት ነው። ስለዚህ ዛሬ ሊሰመርበት ይገባልና በአጋጣሚ ደግሞ ክልሎች ይችላሉ ይሄ ነገር መስራት ተደርጎ ፒያሱ ከፕሬዝዳንት ጀምሮ እስከ ታች ላይ ግንዛቤ ሊኖራቸው ይገባልና ለዚህ ስራ ማህበራት ላይ ተደርጎ ይገባል የሚሰራል። ምክንያቱም እዛ አካባቢ ላይ በጣም አስበሪበት ያልተወሰደበት ያልወሰደ ከህብረት ስራ ማህበራት ላይ በሚፈልገው ውጤት ያናገኝ ስለበተለይ ህብረት ስራ ማህበራት ላይ ተወዳዳሪ እንዲሆኑ ተፎካካሪ እንዲሆኑ ከዚያ ላይ ጥሩ ነገር እንዲሰሩ ሁላችን ግንዛቤ ሊኖረን ይገባልና ትኩረት ሊሰጠው ይገባል የሚል እምነት አለኝና በዛ ራሱ የሚሰጠው አስተያየት ቢያንስ ዲስኳን ክልሎች በዚህ ሪፎርም ላይ አካባቢ ላይ ራሱ ካለ የሚመራበት ቦርድ ተደርጎ በተለይ ፕሬዝዳንቶች ክልሎች ካቢላ ራሱ የሚመራበት ቦርድ ራሱ ቢደረግ በጣም ደስ ይላል ብዬ አስባለሁ። ምክንያቱም ትኩረት ሊሰጠው ማለት ነው። ልክ አሁን በፌደራል ደረጃ ላይ እንደተሰጠው በክልሎች ደረጃ ላይ የሚመራበት ቦርድ ፕሬዝዳንቶች የሚመራበት ቦርድ እንኳን ቢቋቋም እና በዚህ ሪፎርም ላይ ቢካተት እኔ ደስታዎች ምክንያቱም ይሄ በስራ ማህበራት ላይ ትኩረት ያለኝ በሚል ሀሳብ ነውና እሱ ትኩረት ሰጥቶ የሚል ሀሳብ አለ። ሌላ ሀሳብ እዚያ የሚሰጠው አደረጃጀት የመዋቅር አደረጃጀት በሚመለከት ነው። ያስ ሪፎርም ላይ አንዳንድ ክልሎች ላይ ከፌደራል እስከ ታች ወጥ የሆነ አደረጃጀት ቢኖር ጥሩ ነው። አይታችሁ ከሆነ ከሚሽን ጉድ አሁን ቅድም ተናጋሪ ማለት ተሳታፊ የሚል ነው ሲያነሳ አሁን የሰራ ማህበራት ላይ ከመሬት ጋር ነው አይገርምም ይገርም ማለት ነው። ስለዚህ አንዱ ራሱ አሁን ኢትዮጵያችን አሁን አንድ ክስ ናቅይ እኔ አንተ ተማም ይታበቅ ክስ ናቅይ ሰው 25% ተሰራ ነው የሚቆጥረው ማለት ነው። አደረጃጀት ደግሞ በትክክል ለተሰራ እዛ ካለ ሰው ተሰራ ነው የሚቆጥረው። ስለዚህ አደረጃጀት በትክክል አሁን እሱ በጣም ተቃራኒ አደረጃጀት ከመጣው እዛ
አካባቢ ላይ ያለው ራሱ አሁን የመሬት ባለሙያ ዛሬ የራሳ ይባላል እዛ ሶስት ላይ ያሉ ባለሙያ ራሱ እንዴት ሀሳባቸው አቀራጅተው እያስተማሩ ይችላል። ስለዚህ ክልሎች ስላላችሁ ቢያንስ እንግዲህ አደረጃጀቶቻችን ላይ በየክልሉ ያለው በሚያሰማ መልኩና ውጤት በሚያመጣ መልኩ አደረጃጀቶቻችን በዚህ ቦታ ቢያስተካክሉ ይሆናል ብዬ አስባለሁ። ምክንያቱም አንድ ብቻ አደረጃጀቱ አንድ ቢሮ አንድ ሲባል በትክክል ደግሞ ስራ በማያሰማ መልኩ ከተቀመጠ ኔትወርክ ማለት ነው። ምን ማለት ፈሪያ ነው። ስለዚህ የወላጅ ልጅ ያው አጋጣሚ ለማመስገን እንፈልጋለን። እነሱ በጣም ጥሩ ሰጥተው በሚለው ያቀሰቀው ማለት ነው ይበሳው ነው። ስለዚህ አሁን በወላጅ ላይ ያለው ይበሳው ነው በጣም ተናገረ ወጥቶ ነው ማለት ያለው ማለት ነው። ስለዚህ ሁሉ ክልሎች በዚህ መልኩ ይበሳው ነው እንዲያጠናክሩ እንፈልጋለን። እሱ ነው የግብርና ጉዳይ ነው እንግዲህ ከዚህ ደግሞ በኋላ ያለው በየክልሎች ያሉ ሁኔታዎች እየተናተን ያለባቸው ሁኔታዎች ላይ የማስተካከያ ስራዎች የሚደረግበት ሁኔታ እሱ አስበንበት ማለት የሚከተለው ነው። በዚህ አጋጣሚ ለማሳሰብ እፈልጋለሁ እና በመጨረሻ ላይ አጠቃላይ በተለይ የኢንቨስትመንት ማህበራት አቂም ወደ አንድ የማሰባሰብ ስራ ቅድም ያው የተከበሩ ኡስማን ሱራ አንስቶታል። አሁን በአንድ ወረዳ ላይ 7 ኢንቨስትመንት ማህበራት እናገኛለን። ግን ስታየው አንድ ብቻ ነው አንድ ሰዓት ብቻ ነው የሚሰሩ ማለት ነው። 7 ማህበራት ሆኖ ግን በአንድ ሰዓት ብቻ ነው የተሰማሩ። ሶስቴ ነው የሚችለው እንደገባው እነዚህ ማህበራት አደረጃጀቶች ቢያንስ ቢሽኮር አጠቃላይ ወደ አንድ ወጣት ካላበት ስብስብ አድርጎ አንድ ምክንያቱም አቅማቸው ያጠናክራል፣ ኮሚሽን ያደርጋሉ። ነገር ግን አቅማቸው በአንድ ሰው ብቻ 70-80 ማለት ነው ሁለት ማህበራት ያላቸው አቅም ነው ያፈተነው ያ ነገር ግን እነዚህ በአንድ ወደ አንድ ቦታ ላይ ያላቸው ካፒታል እንኳን ያላቸው ሀብት ወደ አንድ ቦታ ላይ የሚሰበሰቡ ያልሆነ እንደኛ አቅም ይኖራቸዋል። ያላቸው ሀብት እንኳን አንድ በሚያሰበሰቡ ቦታ ላይ አቅም ይኖራቸዋል። በቦታ በማንኛው ነገር ላይ ኮሚቴ ያደርጉ ይችላል። እንኳን በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ላይ ኮሚቴ ማድረግ ይችላል። ነገር ግን ኃይላችን ተበታትኖ በሚቀመጡበት ሰዓት ላይ ምን ማለት ውጤት ስለማያመጣ እና ኮምፒቲሽን ከማድረግ እሱ ሊለዩ ያስፈቱ ነው የሚያስባለን እና ተቃራኒ ይህ ነው ያው መሬት እስኪለቃቀ እስኪ ሁላችን መረባረብ አለ የሚል ሀሳባለ ያመሰግናል። ሪፎርም በተለይ በመስራት ኮሚሽን በተለያዩ ጊዜ ሲሞከር እንደሆነ አይ ቲንክ ውጤታማ ላለመሆኑ ምክንያት በየደረጃ ያለ ከፍተኛ አመራር አሁን ዛሬ ባየነው መልኩ በእንደዚህ መልኩ ባለቤት ሆኖ ከመሬት ማግኘት ያካሄዱ ስለሚል በአንድ ጊዜ የማጨበል አይነት ሆነ የጎደመት መናገር እና የዛሬው ለየት የሚያደርገው አንደኛ እንደተቋም እንደኮሚሽን ሪፎርሙ በዚህ ደረጃ ማስገኘት ብቻ ሳይሆን ግብርና ሚኒስትሩ አብይ ኮሚቴውን የሚመሩት ዛሬም መድረክ ላይ የሚለው እንዳለ ሚኒስትሩ ከገዢ ፓርቲ ከፍተኛ አመራሮች እና ሌሎች አጋር አካላት በአብይ ኮሚቴዎች ላይ ስላሉ በጣም ትልቅ ተስፋ ያሳደረ ነገር ነው። በዚህ አጋጣሚ ብዙ ነገር ተደርጓል። ሳልናገር እንዳያፈለጉት ክቡር ዶክተር ተረሱ ዛሬ ለመገኘት በጣም በተለየ ሌላ ሳይንስ ስለነበራቸው ከአቅም በላይ በኋላ ስለቀሩ አርቲስት ትኩረት ሰጥተው መሰለታቸው በተለያየ ምክንያት እስካሁን የምታየ መድረኩ ወቅታዊ በነበሩ ችግሮችና ባይደረጉ የኮሚቴውን ሰብሳቢ ነው ትኩረት ሰጥተው እንግዳችን ምናምን ኮሚቴ በማለት ወደ ስራ መግባት የመጀመሪያ ስራ እንዳለ ያጋጣሚ ነገር ነው። እስካሁን ማለት ደቂቃ ለመናገር ወደ ስራ የሚያስገባ በክልላችን ያሉበት ስራ ማህበራትን መረጃ በማሰባሰብ ማሰራት በተግባር እስከቃሉ ድረስ ከዚህ ውስጥ ወደ 900 የሚሆኑ አይዲ የሆኑትን አሁን ሰርቲፊኬታቸውን የማስፈር ስራ እየሰራ ነው። ሁለተኛ የጋይድ ላይን የማህበራቶች ላይ ደረጃ ማህበራት እስከ መሰረታዊ ማህበራት በደረጃ የተለየ ስራ እየሰራ ነው። ከደረጃ በታች የሆኑትን የማድረስ ከፍተኛ አንዳንድ ስራዎችን ለመስራት በእንደዚህ መልኩ ስራ ውስጥ ያለ መሆኑና ግን ወጥቶ በአብይ ኮሚቴና ቴክኒክ ኮሚቴ ተደራጅቶ ወደ ስራ የገባንበት እንዳለና ክልሉ ያለው ከፍተኛ አመራር ያው በተለያዩ ጉዳይ ቻሌንጅ ያለ የተጠቀመው ኮሚቴ ሆኖ ሪፖርት ለማስፈቀድ በተለይ ክላስ የሚኖሩ ባለቤት ነው ከእኛ ጋር ሁሉ እየሰሩ እንደሆነ ቀጣይ ይህ ድጋፍ ተጠናክሮ እስከታች ድረስ እንዲሄድ በዚህ አጋጣሚ ራሳችሁ አመሰግናለሁ። አመሰግናለሁ። በዚህ ደረጃው ያተባለ ነገር ለማለት ነው የሌሊት ቲቪ ለመገዛት ነው። በመጀመሪያ ደረጃ የዚህ ሪፖርት በዚህ ደረጃ ማክሰር መቻላችን የትልቅ ስኬት ነው፣ ትልቅ ነው የሚል ነገር
በዚህ ደረጃ ከዚህ በፊት ስላልነበረ ሚኒስትራችን እጅግ ላቅ ያለ ምስጋና ማቅረብ ፈልጋለሁ። ከዚህ ቀደም ይታወቃል በስራ በዓላት ላይ ተገኝቶ ንግግር ከማድረግ ውጪ በዚህ ደረጃ ለሴክተሩ ትኩረት ሰጥቶ ዘርፉን ለመለወጥ የተደረገ ጥረት ስላላየሁ ማለት ነው። ይሄ ሪፎርም ያው ግብርናን ትራንስፎርም ለማድረግ ከህብረት ስራ ውጪ ማሰብ ስለማይቻል በዚህ ደረጃ ሪፎርም ማድረጋችን በጣም ትልቅ አስፈላጊ ነው የሚል ነገር አለ። ይሄ የተፈጠረው ቁጭት ፕሬዝደንቱ ላይ እንዳየ ነው። አሁን እኛ ውስጥ የተፈጠረው ቁጭት በከፍተኛ አመራር ደረጃ መፈጠር አለበት የሚል ኮሜንት ስላለ ምናልባት አንድ መድረክ ብታመቻችሁ ጥሩ ነው የሚል ኮሜንት ለማድረግ ነበር። ርዕሰ መስተዳድር ደረጃ እንደዚህ አይነት ሶጀር ድርጅቶችና ትውልድ ሊፈጠሩ ጥሩ ነው የሚል ኮሜንት ለማድረግ ነው። እኛ ሪፎርሙን ጀምረናል። እንደሌላው የጀመርነው ግን በሴክተር ደረጃ ሞክረን ገብተን ስላቃተን ያደረግነው ምንድን ነው? የፓርቲ ኃላፊውና የክቡር ከንቲባችንን ጨምረን በሀገር ደረጃ ቤስት ኤክስፒሪንስ ይሄን ያለው ብለን ነገር ወሰድን። መጀመሪያ ከሀገር ከወሰድን በኋላ ሲቀጥል ደግሞ ወደ ውጭ ሄድን። ከውጭም ያለውን ኤክስፖዘር አመጣን ሄድን ማለት ነው። በዛ ደረጃ ቁጭትና እንትን ፈጥረን ነው ሪፎርሙን ንቅናቄ አስጀምረን ወደ እንትን የገባ ነው ማለት ነው፣ ወደ ስራ የገባ ነው። ስለዚህ ያን እንደዛ አይነት ስለሚያስፈልግ አንድ ደረጃ ከፍ ተደርጎ እነሱም ተመሳሳይ አይነት ቁጭት ሊፈጠር ጥሩ ነው። 110,000 የህብረት ስራ ማህበራት ይዘን ቅድም ሲጋር በተነበረው በጣም 1 ሚሊዮን ዶላር አካባቢ ትንሽ እኛ ስለማይመጠን ማለት ነው። ስለዚህ በዛ ደረጃ ቢታይ ጥሩ ነው የሚል ስላለኝ ሁለት ነገር ምናልባት ከፋይናንስ አኳያ የህብረት ስራ ማህበራትን ሊደግፉ የሚችሉ ፋይናንስ ተቋማት ምን ላይ ናቸው የሚለው ነገር ቢታይ ትልቁ ቁልፍ ማነቆቹ ስለሆነ ማለት ነው። አሁን ኮኦፐሬቲቭ ባንኮች አሉ። እነዛ ኮኦፐሬቲቭ ባንኮች አሁንም ያለው እይታ ወደ ባላት የሚያመስ ነው። እኔ ጥራት የሚያስፈልገው ነገር ቢሆኑ በእኔ እይታና በእኔ አመለካከት ወደዛ ያደላ ነው የሚል ነገር አለ። ስለዚህ ተቋማቶች ስትራቴጂካሊ ይሄ ነገር እንዴት መሰራት አለበት የሚለው ነገር ብናይ ጥሩ ነው ይላለን። ሌላው የማይክሮ ፋይናንስ ተቋማት አሁን ላይ የገጠሩን የህብረተሰብ ክፍል ለመደገፍ ነው እኔ እስከሚገባበት ማለት ነው። ፖሊሲ ችግር ሆነ ማለት ነው። ማይክሮ ፋይናንሶች ወደ ባንክ እያደጉ ነው። ይሄ ነገር እንዴት ይታያል የሚል ሀሳብ ስላለኝ ነው በዚሁ መድረክ ማለት ነው። ቢኮዝ አርሶ አደሩ የክሬዲት ፋሲሊቲ የሚያገኘው በእነዚህ ተቋማት ናቸው እና እነዚህ ተቋማት ደግሞ ወደ መደበኛ ባንክ እያደጉ ከሄዱ አሳሳቢ ስለሆነ እንዴት ይታያል ቀጣይ ላይ እንዴት ማድረግ አለችው የሚለው ነገር ሀሳብ ለማንሳት ፈልጌ ነው። እጅግ አድርጌ አመሰግናለሁ። በጣም ነው አጠቃላይ የህብረት ስራን ሪፎርም በዚህ መንገድ ሀገር አቀፍ ሪፎርም ለማካሄድ ንቅናቄ መካሄዱ ቀደም ብለው በተካሄዱ በኮሚሽኑ መድረኮችም ላይ የተወሰኑ ሀሳቦችን ለመለዋወጥ ሞክረናል። እዚህ መድረሱንም ለኮሚሽኑ ምስጋና እያቀረቡ ግን ደግሞ በተጨባጭ ወደ ተግባር እንዴት እንግባ የሚለው ያው እንደሚታወቀው በህዝብ ዘንድ በርካታ ጥያቄዎች ይነሳሉ። አንዱ ሰፊ ጥያቄዎች ከሚነሱበት ተቋም የህብረት ስራ ማህበራት አለማደግ፣ አለመጠናከር፣ በርካታ የተከበሩ ሚኒስትሩን እንዳነሱት ብክነቶች በስፋት መምጣትና የእምነት መሸርሸር ሰፊ ድርሻ የሚሰጠው ናቸው። ይሄንን ለመፍታት ሌሎች ተቋማት ላይ መንግስት የጀመረው ሪፎርም አዳዲስ ሀሳብ፣ አዳዲስ ፈጠራዎች እንደ ህብረት ስራ ተቋምም የተጀመረበት አግባብ ነው ያለው። የሌሎቹም ተቋሞች በየራሳቸው ዘርፍ የሚታይ ሆነው እዚህ ላይ ላነሳ የፈለኩት አሁን ዶክተር በፊት እንዳነሱት ህብረት ስራ ላይ ያለው ችግር መሰረታዊ ችግር ምንድን ነው? የኢትዮጵያ ህብረት ስራ ማህበራት በተለይ ዘመናዊ ህብረት ስራ ማህበራት መጀመር ከተጀመረበት ጀምሮ በየጊዜው ላይጠናከሩ የቻሉበት መንስኤ ምንድን ነው የሚለውን በደንብ ማወቅና መለየት አስፈላጊ ነው ብዬ አስባለሁ። ለምንድን ነው ኢትዮጵያ በህብረት ስራ
ቀዳሚ መሆን ያልቻለችው የሚለውን በደንብ ወስዶ ከነገረ ቀደም ጽንሰ ሀሳቡን መረዳት ቀደም ብለው እንዳነሱት ተገቢነት ይኖረዋል ብዬ አስባለሁ። እናደባልቃቸዋለን። ከስማቸው ደግሞ ህብረት ስራ ማህበር ብሎ የሚጠራቸው አለ፣ ማህበራት ብሎ የሚጠራቸው አለ እና ከስማቸው ጀምሮ ዓለም አቀፍ የህብረት ስራ መርህን መነሻ አድርገው 7 መርሆችን ይዘው የሚደራጁ ዘር፣ ብሔር፣ ሃይማኖት የማይሉ በጾታ የማይለዩ አዋጅ፣ ህግ፣ ደንብ ያላቸው በአሰራር የሚመሩ ናቸው ብሎ ተወስዶ የሚሰባሰቡት እነማን ናቸው? የጋራ ችግር ያጋጠማቸው፣ የጋራ ዓላማ ያላቸው፣ በጋራ ለመፍታት የሚሰባሰቡበት ሰዎች የሚሰባሰቡበት የሰዎች ተቋም ነው። የህብረት ስራ ማህበራት በትክክል ዲሞክራሲን ኤክሰርሳይዝ የሚያደርጉ አሳታፊ የሚያደርጉ በራሳቸው የሚወስኑ ናቸው። ግን ይሄ ኤክሰርሳይዝ እየተደረገ ነው ወይ? አሁን እና ለመነሻው ከእይታችን ጀምሮ ማስተካከል ይገባል። ለህብረት ስራ ያለው እይታ ከማወቅ መጀመር አለበት ብዬ አስባለሁ። ስለዚህ እነዚህን 4 የሪፎርም አጀንዳዎች ለማሳካት ምንድን ነው መደረግ ያለበት የሚለውን ጥንቃቄም የሚፈልጉ ያሉ ጉዳዮች አሉ ብዬ አስባለሁ። ምክንያቱም ህብረት ስራ ላይ ያው መንግስት ሲቀያየር ህብረት ስራ ማህበራት ደግሞ በዛው ልክ የሚቀያየሩ ሳይሆኑ በወጥነት ዘላቂ የሆነ ተቋማዊ አደረጃጀት እንዲኖራቸው ይፈለጋል። ስለዚህ 2 አይነት አደረጃጀት የራሱ የአደራጅ መስሪያ ቤቱ አደረጃጀት እና የህብረት ስራ ማህበራት ሪፎርም አደረጃጀት በደንብ ለይቶ መያዝ ይጠይቃል ብዬ አስባለሁ። የህብረት ስራ ማህበራት አደራጅ መስሪያ ቤቱ አኳያ የተነሳው በጣም ትክክልና ተገቢ ነው። እንደተፈለገ ከአንዱ ተቋም አንዱ ተቋም ሲጠጋ የኖረ ተቋም ነው። በዚህም ዘላቂነት ያለው ድጋፍ ለህብረት ስራ ማህበራት ለመስጠት አስቸጋሪ ነው የነበረው። ይሄ በቀጣይ በጥናትም ተደግፎ ተጽዕኖ ፈጣሪ ሆኖ ወደ ታች ህብረት ስራ ማህበራትን ነፍስ ያላቸው እንዲሆኑ ለውጥ እንዲያመጡ የሀገር አቀፍ የህብረት ስራ ተቋም ምን አይነት አደረጃጀት ሊኖረው ይገባል፣ በየክልሎቹ ብቻ ሳይሆን እንደ ሀገርም ምን ላይ መቀመጥ አለበት የሚለው በጥናት ወደፊት መመለስ። አሁን ባለው አደረጃጀት ግን የተቋማቱን ሪፎርም ለማስኬድ ጥረት ማድረግ ጥሩ ነው ብዬ አስባለሁ። የተቋማቱን ሪፎርም ላይ ስለሆነ እየተሰራ ያለው ከሪፎርሞቹ አኳያ የመጀመሪያው የአባላት የባለቤትነት ስሜት መታረቅ የለበትም ብዬ አስባለሁ። ለምሳሌ የአደረጃጀት ለውጥ እናካሄዳለን ከተባለ አባላቱ ምን ይላሉ የሚለው አሳታፊ መሆን አለበት። ከአሰራራቸው መውጣት አለበት ብዬ አላስብም። አሁን የምናዋዳቸው ካሉ የምንከፍላቸው ካሉ የአባላት ተሳትፎ መረጋገጥ አለበት። እንዋሃድም ሲሉ እንከፈልም ሲሉ ማለት ነው። ካልሆነ እኛ ተነስተን በእኛ ፍላጎት ከሆነ የመንግስት ጣልቃ ገብነት አድርጎ ይወሰዳል ማለት ነው እና የሪፎርሙ ላይ የአባላት አሳታፊነት ተሳትፎ መረጋገጥ አለበት የሚል ሀሳብ አለ። እዚሁ ላይ አባላት እምነት ያጡበትን ክፍተት መሙላት ያስፈልጋል። ለምንድነው አባላት ከህብረት ስራ ማህበራት እምነት እያጡ የመጡት የሚለውን በደንብ ማጠናከር ይገባል። የባለፈውን ችግር በለየት ማንሳት አልፈልግም። ምክንያት ሀገር አቀፍ የህብረት ስራ ባንክ ለማቋቋም በርካታ ጥረት ተደርጓል። ዛሬ የተጀመረና የገጠመ ችግር አይደለም። በየጊዜው ህብረት ስራ ማህበራት እያጋጠማቸው ያለውን ችግር እየተሻገሩ የመጡበት አለ። ግን ከሚጠበቅባቸው በቁጥራቸው ልክ ያመጡት ውጤት ያን ያክል ነው ባይባልም የሰሩ ስራ ደግሞ ሊጣጣል የሚገባ አይደለም። ኃላፊነታቸውን ለመወጣት በርካታ ስራ ሰርተዋል። ዛሬ ላይ ደርሰዋል። ከዚህ ቤት እናሻግራቸው የማዳበሪያን ጭምር እኮ አርሶ አደሮች ኢምፖርት ማድረግ እኮ ጀምረው ነበር። በዚህ ሀገር ምንም የምንተው ታሪክ አይደለም። ኢምፖርት ማድረግ አቅም ነበራቸው፣ ኤክስፖርት ማድረግ አቅም አላቸው አሁን ድረስ። ስለዚህ እንዴት ነው ማጠናከር የምንችለው የሚለው እኔ ሪፎርሙ ላይ በተለይ ሀገር አቀፍ ሊግ ለማቋቋም የታቀደው ነገር በጣም ትልቅ ችግር ይፈታል ብዬ አስባለሁ። ምክንያቱም በየክልሎች ፌዴሬሽኖች አሉ። ከእነሱ አቅም በላይ የሆነው አገሪቱን ወክሎ በህብረት ስራ ጉዳይ፣ በህግ ጉዳይ፣ በአደረጃጀታቸው ጉዳይ ሊሞግት የሚችል ተቋም ሊኖራቸው ይገባል እና እነዚህንም በተጠናከረ መንገድ ለመሄድ አደረጃጀት ላይ ይፈተሽ የተባሉ ጥሩ ነው። ግን ችግር ልየታ ላይ እንደየክልሎቹ ሁኔታ፣ እንደየዞኑ ሁኔታ፣ ለወረዳ ሁኔታ፣ እንደየህብረት ስራ ማህበራቱ ሁኔታ ችግሮችን ይለያያሉ። በጥቅል ወስደን ስናይ የእይታ ችግር አለ። ስለዚህ እይታችንን መቀየር አለብን። አዲስ ህሳቤ ህብረት ስራ ላይ መፈጠር አለበት። አዲስ ለውጥ መምጣት አለበት የሚለውን ወስደን ግን ደግሞ ችግሮችን ስንለይ የተለያየ ይሆናል ብዬ አስባለሁ። አንዳንዱ ጋር የቅርብ ችግር ይሆናል፣ አንዳንዱ ጋር የፋይናንስ ችግር
የሆነ አንዳንዱ ጋር የአመራር ችግር ይሆናል እና በየችግራቸው ልክ ለይቶ መሄድ ይቻላል። ሌላኛው ቅንጅታችንን ብናጠናከር ጥሩ ነው የሚል ሀሳብ አለ። ቅንጅት ዊዝን ሴክተሩ በራሱ በኮሚሽኑና ወደ ታች ባለው በአደራጅ መስሪያ ቤት ወደ ጎንዮሽ ወደ ላይም ቅንጅታችን የተጠናከረ ካልሆነ ይህን ሪፎርም ማሳካት አይቻልም። የአንድ ወቅት የዘመቻ ስራ ሊሆንም አይገባም። ተቋማዊ ሆኖ ዘላቂነት ባለው መንገድ በአጭር ጊዜና በመካከለኛ ጊዜ ልንለውጣቸው የሚገቡ ጉዳዮች ላይ ትኩረት መስጠት ይጠይቃል። ከዚህ አኳያ የተነሳው የአመራር ትኩረት አመራር ሊመራው ይገባል። ሪፎርም ነው ይሄ ምንም ጥያቄ የለውም። አመራሩ ሪፎርሙን ለመምራት አደራጅ መስሪያ ቤቱ በራሱ ኮሚትድ መሆን አለበት እስከታች ድረስ እንጂ አንዱ በአንዱ እያመካኘን አሁን በፊት በነበረው አስተሳሰብ ይሄ ሪፎርም መሳካት አይችልም ብዬ አስባለሁ። ስለዚህ ከዚህ መውጣት አለብን የሚል ሀሳብ ስለሚ ነው። ምክንያቱም በሴክተር ውስጥ ብዙ የሚያመካኘው ለብቻው ከግብርና ውጭ ሲሰባሰብ ግብርናን ምክንያት ያደርጋል። ከግብርና ጋር ሲሰባሰብ ሌላውን የፖለቲካ አመራር ምክንያት ያደርጋል። አደራጅ መስሪያ ቤቱ ብቻውን ሲሰባሰብ ደግሞ ሌላውን ምክንያት ያደርጋል። በዚህ መንገድ ሪፎርሙን አናሳካ። ሰው ምንድነው መሆን ያለበት? በየደረጃው ሊያጋጥሙ የሚችሉ ችግሮችን፣ እንቅፋቶችን ለይተን መግባባት ላይ መስራት ያስፈልጋል። የቅድሚያ መግባባት ላይ በጥሩ አንስተው ጋር የተከበሩ ሽሳማ መግባባት ያስፈልጋል፣ መረዳት ያስፈልጋል እና ቁርጠኝነት ያስፈልጋል የሚለው በደንብ መወሰድ አለበት። በመጨረሻ ጠንካራ ክትትልና ድጋፍ ያስፈልገናል። በተለይ በፌዴራል ደረጃ ያለው ግብረ ኃይል የአብይ ኮሚቴውም ቴክኒካል ኮሚቴውም ወደታች የሚደራጀውን ኮሚቴ በታወቀ ጊዜ ሰሌዳ ይህን ስራ ሊመራ ፊድባክ ሊለዋወጥ ይገባል። አንድ ኮመንት ያለ በግል ነገር ያለው ክልሎችም ይህንኑ እንዳይደግሙት ስለምፈልግ ነው። ኮሚቴዎች ሲደራጁ በተለይ እንደ ህብረት ስራ ወጣቶችን የማሳተፍ ሴቶችን የማሳተፍ አለበት። በርካታ ሴቶች አባላት እስከ 28-30% የህብረት ስራ ህብረት አባላት ሴቶች ናቸው። ወጣቶቹም በዛው ልክ እየመጡ ነው ያሉት ወንድሜ እንዳነሳው። ስለዚህ ቴክኒክ ኮሚቴ ላይ ምንም ሴት አላየሁም። ያው በግልጽ መነጋገር ስላለብን ማለት ነው። የለም ሁሉም ሴክተር ሲወክል ወንዶች ነው የወከለ ያመጣው። የዚህ ነው ተሳትፎ የምንለው ሪሊ ከሪፎርም መጀመር አለበት እና ሪፎርሙም ላይ ተሳትፏቸው ወደ ኮኦፕሬቲቭ ላይ ደግሞ የግድ ስለሆነ እያሳተፈን መሄድ አለበት። ክልልም ይሄንን ኮፒ ፔስት የሚያደርግ ከሆነ ሌላ ሜስ እንዳንፈጥር በየደረጃው የምናዋቅረው ኮሚቴ አካታች መሆን አለበት። ህብረት ስርዓቱ መገለጫቸው አካታችነት ነው፣ ዲሞክራሲያዊነት ነው፣ ራስን በራስ መወሰን፣ ራስን በራስ ማስተዳደር ነው እና ይህንን ትኩረት ሊደረግበት የሚል ስላለ ነው። ሪፖርቱን ስናካሄድ ከህብረት ስራ ህግና አሰራር አዋጅ እንዳንወጣ ጥንቃቄ መደረግ አለበት። የግል ፍላጎትና ስሜት መጨመር የለባቸውም። ስለዚህ አሳታፊነቱ እንዳለ ሆኖ ግን ደግሞ የህብረት ስራ ማህበራትን አሰራር አዋጅ ደንብ በደንብ መከተል አለበት፣ ማወቅ አለበት ብዬ ስለማስብ ነው እና ትንሽ እዚህ ላይ ጥንቃቄ ተደርጎ ቢወሰድ። ሌላው እንደ ኮሚሽን አመታዊ የህብረት ስራ ንቅናቄ በጣም ከዚህ ከፍ ባለ ደረጃ እንደሚካሄድ አስታውሳለሁ እና ይህንን ማስቀጠል ብንችል ብዙ ችግሮችን እየፈታ ይሄዳል። ከአሁን በፊት ትልልቅ መሪዎች ጭምር እየተገኙበት ሀገር አቀፍ የህብረት ስራ ንቅናቄ እየተካሄደ ብዙ በሀገር አቀፍ ደረጃ የሚፈቱ የህብረት ስራ ችግሮች እየቀረቡ ውይይት እያካሄድንባቸው መፍትሄ እየተቀመጠ ይኬድ ስለነበር ይሄ ስራ መቀጠል ቢችል የሚል ሀሳብ ስላለኝ ነው። በጣም አክባሪ ይስጠልኝ። አብዝቻለሁ። ትንሽ አመሰግናለሁ። ወደኋላ መመለስ የለብንም ጊዜ ነበራልና አንድ ትልቁ ያደረጉት ሀሳብ ዝቶች እናንተ ስራውን ቆም ማድረግ የሚችሉ ነው ከኛ ባለፈ፣ ምክንያቱም የስራ ኮሚሽን ብቻ ስለማይሰራ ማለት ነው። ስለዚህ በዛ መሰረት ከኛ በላይ የስራ ማህበራትን ምን አይነት መሰረታዊ ችግር እንዳለባቸው ሊገለጻቸው ይችላል ማለት ነው። ስለዚህ ይህንን ግምት ውስጥ በማስገባትም ሪፎርም ያው ብዙ ጊዜ የአስተሳሰብ አንድነትን መጀመሪያ መፍጠር አለብን የሚል ነገር ስላለ ለመግባባት ብዙ ጊዜ ይገድባቸዋል ይላል ክቡር ኮሚሽነር። ሪፖርት የሚገድሉ ሰዎች ብዙ ዶክመንቶች ላይ 2-3 ዓመት በላይ ይገድባቸዋል ወደ ኢምፕሊሜንቴሽን ለመምጣት እኛ ለማምጣት ምክንያቱም በጣም ዜና ይሰጠን ችግር ስላለብን ማለት ነው። ግን እንዲያውም ወስደናል። በጣም ወደ 7 መድረኮችን ለመግባባት ጊዜ ሰጠን ተወያይተናል። ሁሉም አሁን ስራውን ኦን አድርጎታል ያስባለሁ። በተለይ እኔ ትልቅ ነው የማስበው የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ እንደኛ ስራችን ነው ብሎ ይዘውታል።
ግን ደግሞ የህዝብ ተወካዮች ምክር ቤት በራሳቸው በተከበሩ ወይዘሮ ለሙ መሪነት ሁሉም ቋሚ ኮሚቴ በተገኘበት ነው ሪፎርም የራሳቸው ስራ ነው። እንዲያውም ይህን አይደለም ስለ ገንዘብ አታስቡ፣ ዋናው ትልቁ ሴሽን ላይ መጣቸው አቀርብ ስለ ሪፎርም ነገር አሁን ጥር እየጠበቀ ነው። ይህ ማለት በጣም ትልቅ ነገር ነው። እኛ እንደዚያ ጠበቀ ነው። ግን ክልሎች ግን በዚያ ልናቸው ጊዜ አላስብም አይታወቅ ያው ትልቁ ነገር ምክንያቱም ተጠሪው ስናይ አንዳንድ ክልሎች ሪፎርም ሲያደርጉ እንደ ራሳቸው ስራ ያለማየት በግልጽ መነጋገር ያለበት እንደ ራሳቸው ስራ ያለማየት ነገር በስፋት ይታያል። ህዝብ ተወካዮች ምክር ቤት ከዚህ በላይ ምክንያቱም ሪፕሬዘንት ያደረግነው ህዝብ ነው አሉ። ህዝብ ደግሞ የሚገኘው ህዝብ ተወካዮች ምክር ቤት እንደ ህዝብ ውክልናችን የተደራጀ ኃይል ያለ የህብረት ስራ ማህበራት ላይ ነው። ስለዚህ ያንን ሪፕሬዘንት የእሱን ችግር ወክለን መስራት ካልቻልን የህዝብ ውክልናችን የት ላይ ነው የሚል ነገር ነው ያነሱ። ስለዚህ የእያንዳንዱ የመከታተያና የትክክል አግባብ ቼክሊስት ተዘጋጅተን እንዲደርሰን ብለዋል፣ አድርሰናል። በተመሳሳይ ክቡር ሚኒስትር በኋላ ጨምሮበት ሆኖ ፓርቲ እንዳንድ ቼክሊስት መከታተያ መውሰድ ያለብን የህብረት ፓርቲ ፖለቲካሊ ሊማራ ይገባል ከእናንተ በላይ ጭምር ስለሆነ የሚል ነገር አዘጋጅተን እዚህ ለፓርቲ ያቀርበናል፣ ለክቡር ዶክተርም አቅርበናል። ስለዚህ ስራው በጣም ሄዷል። እኛ በዚያ ላይ መገኘት አለብን። ከዚያ በላይ አሁን የፖለቲካ ኮሚቴዎች የለው እንደዚያ ተደገፍ የምንልበት ሁኔታ አይኖርም። በተግባር ወደፊት የምናየው ነው ማለት ነው። ስለዚህ የአስተሳሰብ አንድነት የተፈጠረ ያለበት ነው። ወደታች ግን ወርደን የምናየው ትንሽ ትኩረት የማነስ ነገር ይታያል። ክቡር ሚኒስትር በኋላ የሚሰሩበት ነው ማለት ነው። ስለዚህ ሪፎርሙ አንደኛ ሁለት መሰረታዊ ነገር እንዳለ ቅድመ መግቢያ ላይ ያስቀምጫለሁ። አሁን ጅማሮን ክልክል ነው። አሁን ይዋያኛል 5 መሰረታዊ ነገሮች ክልክል ናቸው። ግን በጣም የህብረት ስራ ማህበር መሰረታዊ ችግር ምንድን ነው የሚለው ጥናት ስለሚጠይቅ በኮንሰልታንሲ የሚጠናና በኤቲአይ የተደገፈ ኤቲአይ ማለት ወርልድ ባንክ የሚደግፈው ማለት ነው። በነገራችን ላይ የተደገፈ እየተሰራ ያለበት ቦታ ነው። ስለዚህ ቀጣይነት ያሉ መሰረታዊ የሆነ የአደረጃጀት ሊሆን ይችላል፣ የፖሊሲ ሊሆን ይችላል፣ ሌሎች አሰራሮችን በቀጣይ በጥናት በዝርዝር ጥናት ሊመለስ የሚችል እንደሆነ መታወቅ ያለበት መሰለኝ። ያ ጊዜ ሲደርስ ደግሞ እንገናኛለን። አሁን ግን በአጭር ውስጥ ምንሰራቸው ስራ ትንሽ ናቸው እና አገራዊ የሪፎርሙ ማስጀመሪያ ህብረት ስራ ማህበራት ላይ ሪፎርም እንዳለ ሁሉም አውቆ ስራውን እንዲሰራ ለማድረግ ነው ታስቦ የተካሄደው። ስክሪን ኮሚቴ አደረጃጀት ላይ ፒሲዎች አሉ። በነገራችን ላይ ፕራይቬት ኮኦፐሬቲቮች አሉ ውስጥ ምክንያቱም እኛ ብቻችን የሚያገባ እኛን የምናውቅላችሁ ማለት የለብንም። ራሳቸውን ባለቤቶች የኮሚቴ አባል መሆን አለባቸው በሚል ቀረብ ባሉት አካባቢዎች ምክንያቱም ቤት ላይ ክትትል ስለሚያስፈልግ ቤት ላይ የዶክመንቴሽን ስራ ስለሚያስፈልግ እዚ አካባቢ ያሉትን ዩኒዮኖችን፣ ፌዴሬሽኖችን፣ መሰረታዊ የስራ ማህበራትን አብረን በቴክኒክ ኮሚቴ ውስጥ አስገብተን እየሰራ ነው። እናንተም በተመሳሳይ ወደታች ስታደራጁ በዚህ መልኩ እንደሚሆን እርግጠኛ ነኝ የሚል ነገር ነው ያለ። አንድ ትልቁ ችግር የፋይናንስ ችግር ነው። ቅድም የኮኦፐሬቲቭ ባንክ እንደሌለ መታወቅ አለበት። ሀሳቦች ሲናሱ ስለሰማሁ ነው። የኢትዮጵያ ውስጥ ኮኦፐሬቲቭ ባንክ የለም። ስሙ አለ ኮኦፐሬቲቭ ባንክ። ኮኦፐሬቲቭ ባንክ በኢትዮጵያ ውስጥ የለም፣ ግን መኖር አለበት ነው ያለ። የኮኦፐሬቲቭ ባንክ ሊኖር ይገባል። ምክንያቱም ማይክሮ ፋይናንሶችን ወደ ባንክ እየተቀየሩ ሌሎችም ወደ ዚያ እየተቀየሩ ሲሄዱ ለአርሶ አደሩ ሊሰጥ የሚችል ፋይናንሻል ተቋም የለም። ስለዚህ የራሳቸው የሆነ ሌሎች ሀገሮች ላይ በተሞክሮ ያለ ያለ የፋይናንስ ችግር ሊፈታላቸው የሚችል የራሳቸው የሆነ ኮኦፐሬቲቭ ባንክ አላቸው። እኛም ወደዚያ መሄድ አለብን ብለን በሚል ለማንሳት ፈልገናል ማለት ነው። ስናዋሃድ ሌሎች አስተያየቶችን በደንብ እንቀበላለን። ምክንያቱም ኮመንት ስለሆኑ የሴቶችን ተሳትፎን ማረጋገጥ እንዳለብን የክልል ቅንጅታዊ ስርዓት መፍጠር አለብን። ሀገራዊ ንቅናቄው በደንብ ሊመራ ይገባል የሚሉ ነገሮችን እሱን ወስደን አጠቃላይ ግን ይህ የዛሬው መድረካችን በጣም የተሳካና ስራውንም እናንተ በባለቤትነት ሆና አድርጋችሁ የጋራ በውጤት እንደምንገናኝ ተስፋ አለን። ምክንያቱም ህብረት ስራ ማህበራትን ያልያዘ የገጠርና የአርሶ አደር ትራንስፎርሜሽን ሊመጣ ስለማይችል ብዙ ብናገር ብዙ አለ፣ ግን ህብረት ጊዜ ስለሚገድበን ማለት ነው። ህብረት ስራ ማህበራትን ያልያዘ ሀገር ልማቱ የትም ሊገዛ አይችልም።
ምክንያቱም ማጆሪቲ ኢግኖር ያደርጋል ህብረት ስራ ማህበራት ማለት ነው። ስለዚህ የአደረጃጀት ይችላልሳቸው ሌሎች በጥናት በሂደት ሊመለስ የሚችሉ እንደሆነ መጽሐፍ መቻል አለበት። አመሰግናለሁ። እሺ ያው ይሄ አንዳንዱ የሚነሱ ነገሮች በፖሊሲ እየተመለሱ የሚሄዱ ናቸው። ኮኦፕሬቲቭ ባንክ የለንም የሚለው ስሙ ስለሌለ ሳይሆን ለየት ባለ ፖሊሲ የሚመራ የእኛም ኮኦፕሬቲቭ ባንክ ከአዋሽ ምንድን ነው የሚለየው? ያላቸው ፕሮቪዥን አነስተኛ ነው። ለብቻቸው ኮኦፕሬቲቮችን ለማገዝ ባዘወይ ቀርበንም አንዳንድ እዚህም አሉ እንዳጋጣሚ የኦሮሚያ ኮኦፕሬቲቭ ባንክ ነው አንድ ያለውና እንዲሁ በአንደርስታንዲንግ ቢደግፋቸው ነገር አለ። ግን ህጉን ካየን ህጉን ካየን ለእነሱ ያለው ህግና ለአዋሽ ያለው ለንግድ ባንክ ያለው ህግ ተመሳሳይ እና ሚስ አንደርስታንድ እንዳታረጉ ነው የተፈለገው። ትንሽ ለየት ያለ ስፔስ አሁን ልማት ባንክ ፖሊሲ ባንክ ስለሚባል አይደል ኢንትረስት ሬት ቀንሰው በ5% በ6% ብድር ይሰጣል። እንደዚህ አይነት አንዳንዶቹ ኮኦፕሬቲቭ ባንክ ይጠይቃሉ። አሁን በእኛ ፖሊሲ ላይ ይሁን የግብርና ባንክ የሚያስፈልጋል እየተባለ ነው። ካልሆነ ኮኦፕሬቲቭን የግብርና ባንክ ማለት ይህ ማለት እሳቤው ስሙ አይደለም፣ አብሮ መምጣት ያለበት የፖሊሲ ፕሮቪዥንስ ያስፈልጋሉ። ለየት ያለ ከኮመርሻል ባንኮች በወጣ የሚል ነው። ይሄ ኩዊን አይደለም። የፓርላማ ሰዎች እዚህ ያሉ ግን ዲስከሽኑ በጣም የቆየ ነው። አሁንም መጣል ያለበት ዲስከሽን አይደለም። ሚስ አንደርስታንድ እንዳታረጓት ነው ስሙ። ክቡር ተሰሙ እንደመሰረታችሁ መልካም። በቅድሚያ የሀገር ሊለውጥ የሚችል ለሀገራችን እድገትና ብልጽግና ቁርጥ ሚና ባለው የምክክር በተለይም ደግሞ ህብረት ስራ ማህበራትን አሁን ካሉበት ደረጃ ወደ ላቀ የተሻለ ደረጃ ለመሸጋገር የሚያስችል የንቅናቄ መድረክ ተፈጥሮ በዚህ ላይ መወያየት በመቻላችን ደስ ብሎኛል። እንግዲህ በመገኘትና የእኛን ስራ ኃላፊነት በአግባቡ ለመወጣት የሚያስችል አረጋግጫለሁ። ላመሰግን እወዳለሁ። እንግዲህ ይሄ የንቅናቄ መድረክ በእኔ እምነት አሁን ወቅቱን ግምት ውስጥ ያስገባ በጣም ደስ ያለ ደግሞ በዚህ በህብረት ስራ ማህበራት ውስጥ ከፍተኛ ሚና የነበራቸው ባለፉት ዓመታት በርካታ ዓመታት ህብረት ስራ ማህበራትን በማደራጀት በመምራት ከነውስንነታቸው ቢሆን አሁን እስካሁን ድረስ ኢትዮጵያ ደረግ በደጠረኝ ያን ባልነው የህብረት ስራ ማህበራት ሚና በአግባቡ ካልተቀመረ ካሁን በስተቀር የራሱ ትልቅ ፋይዳ ያለው በመሆኑ ይህን ውጤት በማውጣት ረገድ ሚና ያላቸውን ልምድ ያላቸውን አመራሮች በሙያው የተመራመሩ ተመራማሪዎችን ከሁሉም አካባቢ አሰባስቦ ግብዓት ወስዶ የተሟላ ንቅናቄ መፍጠር የሚመለከታቸውን አጋራት አካላት አሰባስቦ መድረኩ በንቅናቄ ለመጀመር የታሰበበት አግባብ እጅግ የሚያስደንቅ ነው። ይህን ያሰቡ የህብረት ስራ ማህበር አመራሮችን እና ይህን ቢሆን አመራር የሰጠው ግብርና ሚኒስተርን በበኩልም ላመሰግን እወዳለሁ። ይህ ብዙ ሰዎችን አውቃለሁ። በህብረት ስራ ማህበር በተከታታይ 10-15 ዓመታት በቴሌቪዥን የሚታወቁ ክልልን በመምራት ክልል ሀገርን በመምራት ሰዎች እዚህ አሉ እና ይሄ ትልቅ ነገር ነው። ይሄ አንድ አሴት ነው። ይሄ ለቀቀን መታየት የለበት በረታችን ላይ እና ይሄ ከዛ ላይ የሚወሰድ ነገር አለ። አንዱን ጥሎ ሌላውን አንጠልጥሎ ነው የሚናገር አንዱ ችግር። አንዱን ጥለን ሌላውን አንጠልጥለን አገር መገንባት አይቻልም። በተለይ ደግሞ የኛ የሪፎርሙ አንዱ በነበረው ላይ የሚጨምር እንጂ የነበረውን አፍርሶ መገንባት አይደለም የሪፎርሙ አካሄድ አጠቃላይ። ስለዚህ ይሄ የሪፎርሙ አካሄዳችን ጋር ሊጣጣም ሆኖ ስላገኘሁት ደስ ብሎኛል። በጣም ጥሩ። ወደ ዋናው ነገር ስንመለስ ምሳታት የደረሰ ስለሆነ አሁን ብዙ ሀሳቦች ተንሸራሽረዋል። ብዙ ጥሩ ነገሮች ተንጸባርቀዋል። ለፈጻሚ አካላትም ለአስፈጻሚዎችም ከፍተኛ ግባት ይሆናል የሚለውን ነገር የተያያዘ ይመስለኛል። ይሄ እንዳለ ተወስዶ እንግዲህ ዘመኑ የትብብር ዘመን አሁን ያለንበት ዘመን በጣም እጅግ ውድድሩ የከፋ በጣም ከፍተኛ ውድድር ያለበት ዘመን
በዚህ ትልቅ በሚጠይቅ ዓለማዊ ውድድር ውስጥ መተባበር የግድ ነው። ትብብርን ሸሽተን የትም ልንደርስ አንችልም። አሁን የምቀኝነት የብቸኝነት አስተሳሰብ የትም አይደርስም። ምቀኝነት ወይም ብቸኝነት እኔ ብቻ የሚለው አመለካከት የትም አይደርስም። ለማለት ተፈለገ መታወቅ አለበት። አንድ አይን ለማለት ካሰበ እድገት እንዴት ነው የሚለውን ነገር በአግባቡ ካገነ ለማለት የሚያስችሉ ሁኔታዎችን ዙሪያ መለስ ተመልክቶ ለዚያ እድገት አስፈላጊ የሆኑ አካላት ጋር መተባበር፣ መቀናጀት በጣም ዓለም አሁን የሚያስፈልግበት ወቅት ነው። ይህን አንድ መጀመሪያ መግባባት አለ። ለዚህ ለትብብር ለመቀናጀት ደግሞ ሁነኛ ማሳያዎች በመስራ ማባት ነው። ለመተባበር ተቀናጅቶ ለማለት ዋናው ህብረት ስራ ማህበር የሚመጣው በዚህ ላይ ነው። ስለዚህ ህብረት ስራ ማህበራት በእኔ እምነት ለሀገራችን እድገት ቁልፍ ሚና ያላቸው ናቸው። የትኛው ሀገር ያደገው ተደራጅቶ ያሉ ችግሮችን በጋራ በመጋፈጥ ስኬቶችን ደግሞ በጋራ አንዱ ላይ ሌላ ተደማሪ ሀብትና ሴት እየፈጠረ በመንቀሳቀሱ ነው። ከዚህ አኳያ የሀገሮች ተሞክሮ የሚያሳየው ይሄ ነው። በእኛ ሀገር ብዙ ተሞክሮች አሉ። አንዳንድ ጊዜ ስለ ተሞክሮ ሲነሳ ስለ ኬንያ፣ ስለ ህንድ፣ ጀርመን፣ ስለ ጃፓን ምናምን ላልባል ጥሩ ነው። ይህንም መቀመር ጥሩ ነው። ነገር ግን እዚህኛው ውስጥ ሁሉም የህብረት ስራ ማህበራት እኩል ደረጃ ነው። ሁሉም የህብረት ስራ ማህበራት በተመሳሳይ ሁኔታ ውስጥ ያላሉ ችግራቸውን ተመሳሳይ ነው የተባለውን በአግባቡ መውሰድ ከእነሱ ውስጥ በችግር ውስጥ ሆነንም እኛ ሀገር ውስጥ ልምድ የሚወሰድባቸው ህብረት ስራ ማህበራት አለ። ከሀገራችን ተጨባጭ ሁኔታ በሀገራችን ተመሳሳይ ነበራቸው ውስጥ አንድ ነገር ችግር ማነው ልምድ ሲከሰት በኢኮኖሚክስ ኢንተረስት ባይወስ ይባላል። በተመሳሳይ ሁኔታ የሚለው እንዲያውም ልምድ ለመውሰድ በእኛ ሀገር ሁኔታ የተሻለ ነው። በተመሳሳይ ነባራዊ ሁኔታ ውስጥ እንዴት ነው ይሄ ተመሳሳይ ፖሊሲ ኖሮ ተመሳሳይ አመለካከትና ግንዛቤ ባለው ሀገር ውስጥ ምን ስለሆነ ነው አንድ በስራ ማለት በሌላ ፐርፎርም ያደርጉ የሚለውን በአግባቡ መቀመር መጀል አይናችን ይከፈል። ዝም ብሎ ደርሶ የመምጣት አንዳንድ ጊዜ ጨንበራ ሲባል ዝም ብሎ ደርሶ የመምጣት በሁኔታ አጋጣሚ ምንበት አጋጣሚ ማለት ነው። ይህንም ማስወገድ ያለብን ቁጭ ብለን በአግባቡ አንድ ባንድ መቀበር ያለብን ክቡር ዶክተር ጌታቸው አሁን ቅድም ኮንሰልታንሲ ፈርም ይሄ ችግሮችን ለመቀመር ለማጣት ኮንሰልታንሲ ፈርም ሁሉ የቴጋና የሀገር አካላት ጋር በመተባበር ለመጠቀም ላሰው እየተናገረ ሰብቻለሁ። ጥሩ ነው። እኔ ምሁራን መጠቀም በዚህ ዙሪያ ኤክስፐርት የሆኑ አካላት መጠቀምና እነሱን ኤክስፐርት ማድረግ አስፈላጊ ሆኖ ላይ ዳዋት አንዳንድ ጊዜ ግን አንዳንድ ችግሮች ታች ላይ ሊሆኑ ይችላሉ። ታች ያለው አካል ራሱ በችግር ውስጥ እያለፈ ይሄ ዝም ብሎ ቁጭ ብሎ ጥናት የሚጠበቅ ሳይሆን እየሰራ ከችግር እንዲማር የማድረግ አቅጣጫ በአንድ ዘረጋ ጥሩ ነው የሚለውን በዚህ አጋጣሚ ለማሳሰብ ፈልጋለሁ። አንዱ የመጀመሪያው ጉዳይ እየሰራ ነው። ችግሩ በጥናት ብቻ በወረቀት ብቻ ችግር የለም። እየሰራን እየወደቅን እየተነሳን ችግሩን የት ላይ ነው ለወደቃችን ችግር ነው የሚለው ያን ችግር እየተፈታ አመራር እየተሰጠበት የመስራት አቅጣጫ ጎን ለጎን መሰራት አለበት። ይሄ ባለሙያ ማስጠናት ጉዳይ የተጠበቀው ነው የሚለውን በግባቡ ጥሩ ነው። ከዚህ አኳያ እንግዲህ ህብረት ስራ ማህበራት እኔ ችግሮችን ቅድም ብዙ በርካታ በጥናቱ የተከበረው ሺሰማ ሲያቀርቡት አላተላያ ብዙ ናቸው። ዘርዘር ያሉ ችግሮች አጠቃላይ ተነሳሉ። ችግሮችን በማንሳት በመዘርዘር በመለየት ብዙ ያን ያህል ብዙ ችግር ይገኝ አይደለም። በዚህ ያቀርቡ በተለይ ቤተክርስቲያን ብዙ ችግር የለብንም። ዋናው ችግሮችን በደንብ አግባቡ አውቀን አበጣ ችግሮችን ማወቅ ጥሩ ነው። ችግሮችን ለመፍታት ምን ያህል ቁርጠኛ መንፈስ ማለት ነው። ችግሮችን ተረድተናል የምንለው ችግሮችን ለመፍታት በምናደርገው እንቅስቃሴ የሚለካው ነገር በመናገር ችግሮችን በመናገር ችግሮችን አውቀናል ማለት አይቻልም። ችግሮችን አውቀናል ማለት ይቻላል። አንድ አካል ችግርን በአግባቡ ላይ ይቻላል ማለት የሚችለው ችግሮችን በቁርጠኝነት መፍታት የሚያስችል አቅጣጫ አስቀምጦ ይህን በቁርጠኝነት መረባበስ ይችላል።
የዛን ጊዜ ችግሩን ሙለትም ቤተው በአግባቡ ተረዷል ማለት ነው። ችግሩን ሊሰራ ላይ ተረዷል ማለት ነው። ይሄ ተቋም ወይም ይሄ ግለሰብ ወይም ይሄ ማህበር ችግሩን በአግባቡ ተረዷል የሚለው መለኪያ ይሆናል። ስለዚህ ዋና ችግር ምንድን ነው የሚለውን በአግባቡ ተረዷል። ዋናው ችግር እኔ በዚህ ቤት ውይይት እንደተረዳው የአመራሩ ትኩረት ማነስ ነው ዋናው ችግር የሚለውን በዚህ ነው። ቅድም እንደተባለው መንግስት በዚህ ጉዳይ ላይ ህብረተሰቡን የማደራጀት የማንቃት የማሰልጠን ወደ ስራ የማስገባት የመደገፍ መንግስታዊ ኃላፊነት የመንግስት ሚና ነው። አሁን ህብረት ስራ የማናቸው እንደሚለው ግልጽ ነው። ቅድም እንደተባለው የህብረት ስራ ማህበር ያቋቋመው አካል ይላል። ህብረት ስራ የማን ነው የሚለው ህብረት ስራ ማህበሩን የመሰረቱ አካላት ናቸው ማለት ነው። ግን በዚህ ምድር ላይ ሁሉንም የግሉንም ሰጥተው ሌላውን ለማስተባበር ኃላፊነት የወሰደው መንግስት ሚናው ነው። ለእነዚህ ምቹ ሁኔታ መፍጠር፣ ለልማት የተመቸ ሁኔታ መፍጠር፣ ለልማት እንቅፋት የሆኑ ጉዳዮችን መፍታት የመንግስት ኃላፊነት ነው። ከዚያ አኳያ ዋናው ጉዳይ ከዚህ ላይ የአመራር ትኩረት ሁሉም ችግር ይፈታል ያስባል። ሁለተኛው ከአመራር ጋር በአመራር ትኩረት ጋር የሚፈታ የሚሆነው የፋይናንስ አቅርቦት ጋር ያለው ጉዳይ ነው። ህብረት ስራ ማህበር በልዩ ሁኔታ የፋይናንስ አቅርቦት የሚመቻችላቸው በኮኦፕሬቲቭ ባንክ የምንበለው በሌላ ፖሊሲ የምንበለው በምንም ቢሆን ህብረት ስራ ማህበራት ለእድገት አስተዋጽኦ ሁነኛ አደረጃጀቶቻቸው ለምታሰብ ለዚህ የሚሆን በቂ ፋይናንስ በቂ ፖሊሲ ያስፈልጋል የሚለው በሁለተኛ ደረጃ መያዝ ያለበት ነው። መስራት ያለበት ጉዳይ ብዙ ውይይት ያላገኘው ትኩረት ያላገኘው የሚመስለኝ ዝም የምታዘበው ዋናው የተፈጠረውን አጋጣሚ ሁሉ መንግስት ለእድገትና ብልጽግና ይሆናል ብሎ ያሰበውን አደረጃጀት ጠርፎ ለግል ጥቅም የማዋል ፍላጎትና ዝንባሌ ዋናው ጥፋት ደረሰ ነው። የግል ተጠቃሚነት የግል ለመጠቀም መፈለግ ነው። የባለቤትነትን ስሜት በማብራት መካከል የሚፈጥረው እኔ ለፍቼ የገንዘብ አወጥ ማንም የሚጠቀመው አጠገቡ ፎቅ ሲሰራ ያላል በተቀጠረ ወቅቱ ባንሳት ዋናው ባለቤት ነው ያውቃል። ይሄን ያይ የባለቤት ችግር የባለቤት ስሜት ይመጣል። ታው ለቀባው ይባል ተረዳል። ታው ለቀባው ማለት ታው ሲቆፍር ነው ቀባው ደግሞ ያለው በምስለው እና ይሄ ላይ በመጀመሪያ ያስተሳሰብ ለውጥ የተባለው በመሰረታዊነት የህግ ማዕቀፉ ቁርጠኛ የመንግስት ሚና የመንግስት ዋነኛ ስራ ግራ ይሆናል። በስራ ማህበራት የሚጠናቀሩ ከሆነ በሶስተኛ ደረጃ ከፍተኛ ነገር የሚጠይቀው ስራ ነው ይገባል። ስለሆነም ባጭሩ ለማሳጠር እኔ ከብልጽግና ፓርቲ በፊት የመጣው ይሄ ስራ መንግስት ከፍተኛና ልዩ ትኩረት ሰጥቶ ዜጎችን በማህበር በማደራጀት በህብረት ስራ ማህበር በማደራጀት ለእድገታቸው የራሳቸውን ሚና እንዲጫወቱ ምቹ ሁኔታ የመፍጠር ኃላፊነት ያለበት መሆኑን ተገንዝበን በህብረተሰቡ የማንቃት ህብረተሰቡን በማንቃት ሂደት ውስጥ ሊያጋጥሙ የሚችሉ እጃቸውን እዚህ የሚሰዱ አካላትን እንዲሰበስቡ አሁንም በተደጋጋሚ ማስተማር ከማስተማር ባለፈ ሌላ ችግር ካለ ደግሞ የሚመለከታቸው አካላት ጋር በዙሪያ የተለየ ማዕቀፍ ተዘጋጅቶ በአግባቡ የሚሰበሰብበት ሁኔታ ማመቻቸት ላይ የእኛ ሚና ከፍተኛ ትኩረት አድርገን ልንሰራ የሚገባው ሁኔታ ብለን እናስባለን። በወሳኝነት ንቅናቄ ያስፈልገዋል። ሁሉም ህብረተሰብ በጉዳዩ ላይ የባለቤትነት መንፈስና አስተሳሰብ እንዲኖረው ሰው እኔ ለታወትን የኔን ገንዘብ የሌላ ይመስል ሌላ ብሎ ማየትም ተገቢ ያለመሆኑን በአግባቡ ማስተማር ይፈጠራል። ህብረተሰብ ይህን በአግባቡ ማስተማር ያስፈልጋል። ህብረተሰቡ ራሱ እንዲታገል ህብረተሰቡ የራሱን ንብረት ሀብት መሆኑን አውቆ የራሱን የጠቅላ ራሱ ለተጠቅና ቁልፍ ፋይዳ ያለው አደረጃጀት መሆኑን በአግባቡ እንዲገነዘብ በማድረግ ውስጥ የእኛ ተቋም በአግባቡ ሚናውን ይወጣል። በዚህ ረገድ እንዳንጨብጥ ብቻ ሳይሆን ቁልፍ ቸክሊስት አድርገን እስከታች ድረስ እናወጣለን። እስከታች ድረስ እናወጣለን። ይሄ ንቅናቄ በአግባቡ ትንሽ ተነጋግረን ሚኒስትሩም ከህብረት ስራ ማህበራት የዚህ አመራሮች ጋር ተነጋግረን ሌሎች አካላት ካሉ ተነጋግረን ትንሽ
ንቅናቄው ሳይቀዘቅዝ ከታች ድረስ በተሟሟቀ ሁኔታ እንዲቀጥል አንዳንድ ጊዜ ይጀመርና የሆነ ማለት ይቋረጥበት እንቀጥላለ። ክልልም በዞንም በተለይ ደግሞ በህብረት ስራ ማህበራት በዩኒዮኖች በማህበራት አማካኝነት ቁጭ ብሎ ማህበራት ጉዳይ ምንድን ነው ችግሩ? መቼ ነው የተቋቋመው? ይህ ማለት ምን ጥቅም አላስገኘም? ለምን የጥቅሙ ይሄ ብቻ ሆነ? ያስቀመጥናቸው መሪዎች ስላልበሩ ይህን አይነት ችግር ያለው ነው። ችግሩ የሚፈታው ዛታች ቦታ ላይ ስለሆነ የችግሩ አይነትን የተለያየ ሊወርድ የሚችል በዚያ ላይ ንቅናቄው ችግሮችን በሚፈታበት አግባብ አቅኝት እንዲመራ ፕላን አዘጋጅተን ጽሁፎችን አንዳንድ ነገሮችን ተረዳርተን የፓርቲው የክልሉ አመራር የፓርቲ እስከታች ያለው መዋቅር ይህን ስራ ባለቤቱ ነው እንዲመራ ተገቢውን አመራር ተሰጣለን። እንከታተላለን፣ እንደግፋለን፣ እስከታች ድረስም ቼክ እናደርጋለን። ይሄ ውይይት ይህንን ምን ግባት አመጣል ዝም ብሎ ተሰብስቦ መለያየት ሳይሆን እስከታች ድረስ ምን ነገር አመጣ የሚለውን ነገር በጋራ እየገመገመ የማስተካከያ እርምጃ እንወስዳለን። በተረፈ ያነሳቸዋቸው አንዳንድ ነገሮች አሉ። ብዙዎች አሁን ዛሬ እንደዚህ ነው እንደዚህ ነው ከማለት ብናያቸው ጥሩ ነው። ለምሳሌ አደረጃጀት ችግር አለባቸዋል። አደረጃጀት ቋሚ የማይሻር የማይቀነስ የማይለወጥ አለ። እንደየ ሁኔታው ሊስተካከል ይችላል። በዚህ ረገድ ችግሮች ካሉ ፖለቲካዊ የሆኑ ጉዳዮች በፖለቲካል ጉዳይ የሚታዩ ካሉ እንደኛ መስሪያ ቤት ወስደን እንዴት ነው የሚለውን ነገር የሚመለከታቸው ጋር እንመካከላለን። ይሄ ማለት ግን አሁንም ኦሮሚያ ክልል ቢሮ ካደረገ ጋምቤላ ክልል ወይ ድሬዳዋ ክልል ቢሮ ያደርጋል ብሎ ማሰብ አይቻልም። ምን አይነት ይሁን የሚለው ግን ቢያንስ ግን ስራ ሊያሰራ የሚችል መሆን አለበት የሚለው ላይ ግን መግባባት አለ፣ መስማማት አለ። እንደዚህ አይነት ጉዳዮች ላይ የጋራ ግን ሊያሰራ የሚችል ዝም ብሎ ስሙን ብቻ ለማሰራት የሆነ ቦታ ላይ ባለ የሚካሄደው አካሄድም በማረም በማስተካከል ነገር ግን በአቅማቸው ስራውን እንደ ስራው ስፋት እንደ ማህበራት ስፋት አጠቃላይ እንደ ህዝቡ ሁኔታና ከአላቸው በጀት አኳያ ምን ውስጥ ያስገባል የሚለው የምንመካከል እና መፍትሄ ለመምጣት ዝግጁ መሆናችንን እኛ ያላችን ላይ ወጣ ነው ያጋጣሚ ለመግለጽ እወዳለሁ። ሌሎች የፖሊሲ ችግሮች፣ ሌሎች ጉዳዮች ካሉ ከሚመለከታቸው አካላት ጋር ሆነን የህብረት ስራ ማህበራት ሚናቸው ተልኳቸው በአግባቡ ተወጥተው ለሀገራችን እድገትና ብልጽግና የበኩላቸውን ሚና ኃላፊነት እንዲወጡ ለማድረግ የሚያስችል የቅርብ ፖለቲካዊ ድጋፍ እንሰጣለን። የህብረት ስራ ማህበራት ጉዳይ የፖለቲካ ጉዳይ፣ የህብረት ስራ ማህበራት ጉዳይ ለሀገራችን እድገትና ብልጽግና ለኢኮኖሚያችን ቁልፍ ሁነኛ ዋልታ ነው። ከዚህ አኳያ ለዚህ የሚመጥ ተገቢ አመራር ለመስጠት ዝግጁ መሆናቸውን ለማረጋገጥ እፈልጋለሁ። አመሰግናለሁ።